የሆነች ዓለም ሰፊ ነች። እንደው እዚህ በጣም እንጋደልበት ነገር ወጣ ስትል ለካ ይሄም አለ ትላለህ። ብዙ ሊደሮች የሚሸወዱት ህዝብ መቀየር አለበት ኑሮ እያስጨነቀው እንዴት ነው የሚቀየረው? ይሄንን ምስኪን ህዝብ የሚሰቃየውን ስቃይ ተመልከት እና ያንተን ሪዮት ያንተን የሆነ ዓለም እንዲገዛልህ ኤክስፔክት አታርገው። ህዝብ do not impose your ideology onto someone። እንደ ማህበረሰብ ሲሾም ያልበላ ሲሻር ይቆጫል እያልክ ያሳደግከውን ልጅህን ተሹሞ የበላ ቀን አትናገረው። በጣም ድራስቲካሊ ቺን ሀገር የጎዳው የነን ፕሮፊት ኮንሰፕት ነው። የራይዝ አፕ ቤተሰቦች ዛሬ ደግሞ ሌላ ልዩ እንግዳ ይዘንላችሁ መተናል። የዛሬው እንግዳችን ብዙዎቻችሁ ታውቁታላችሁ። ወጣት ነው። ወጣት ሆኖ ደግሞ ዝም ብሎ የዋዛ ወጣትም አይደለም። አምባሳደር ስለሺ ሳልስ ኡመር ዛሬ ከኛ ጋር ነው። ብዙዎቻችሁ ታውቁታላችሁ። እንኳን ደህና መጣ። እንኳን ደህና ቆየኝ ያሬድ። ደስ ብሎኛል ስለመጣ። ከስንት ጊዜ በኋላ አንተ በጣም መልካም ሰው ነህ። ታገስከኝ። አይ ግዴታ ነው። የቻልክ ቀን ያው መጣ። አዎ እንኳን መጣ። ኦነር ስላረኩት ነው ፕላትፎርሙን። መለስ ብዬ ከኔ በሙያም በእውቀትም በእድሜም አቻም ቢሆኑም ባላቸው የህይወት ተሞክሮ በጣም ሲኒየር የሆኑ ሰዎች የቀረቡበትን መድረክ እንደው ለኔ ባይገባም ግን ሆነስሊ ደስ ብሎኝ ነው የመጣሁት። በዚህ በራይዝ አፕ ፖድካስት ላይ አርአያ ሊሆኑ የሚውሉ ሰዎችን ሊያካፍሉ ያላቸውን ሰዎች ሁሉ እንደ እያደንን እናመጣለን። አንተ ደግሞ አንዱ ለወጣቱ አርአያ ነህና አምባሳደርም ነህ። ስለዚህ ከሱ ተነስተን በደንብ እንጨዋወታለን። ብዙ ጊዜ ሰዎች ይጠይቃሉ አይደለ? የዓለም የወርልድ ፒስ አምባሳደር ነው። ልክ ነው። ምን ማለት ነው? እንኳን ጠየቀኝ። ቲክቶክ ላይም ስገባ ሰው ኮንሰርንድ ነው። በእርግጥ እንደው ስለ አምባሳደርሺፕ ትንሽ ልበልና ምክንያቱም ክሊር መሆንም ስላለበት ነው። አንዳንድ ነገሮች መቅለል የለባቸውም። ኦተንቲክ መሆን የሚችሉት እርን ስታረጋቸው ነው። አምባሳደር ሲባል ይሄ ኬሪየር አምባሳደር የሚባል አለ በዲፕሎማሲ። እኔ ዲፕሎማሲ ውስጥም አለው ግን እንደው ስለ አምባሳደርሺፕ ስናወራ ዝም ብሎ አንንም ብድግ አድርጎ የሚሰጥ አይደለም። ኬሪየር አምባሳደር ስትሆን በዲፕሎማሲ ጆርኒ 9 እርከኖች አሉት። የዲፕሎማሲ አንዱ እርከን አንዱ ተርም 4 ዓመት ይወስዳል። አታሼ ከሚባለው ሌቭል ይነሳል። ኦል ዘ ዌይ እንግዲህ ካውንስለሮች አሉ እያለ መጨረሻ ላይ በ36ኛው ዓመት 9ኛው ላይ ስደርስ በ4 ዓመት ሲባዛ 9 ጊዜ 4 36 ዓመት ሰርቭ አድርገህ ኬሪየር አምባሳደር ትሆናለህ። እኔ እድሜ 36ም አይደለም። ያ ኬሪየር አምባሳደር በጣም የዲፕሎማሲን ዴብዝ ኢን ዲቴል ስታውቅ እርን አርገው ዋጋ ከፍለህበት ዝም ብለህም አይደለም ከአንድ እርከን ወደ ሌላ እርከን የምታልፈው በፈተና ቼክ እየተደረገ አቅም እየታየ ነው የሚታደገው። እሱ አንዱ መንገድ ነው። ሌላው ዚስ ዴይስ ሪሰንትሊ ካለው ዴማንድ ነው 36 ዓመት ደግሞ እየጠበቀ አትሾመም። ምክንያቱም ሀገሪቷ የዲፕሎማሲው መዳረሻዋ እየሰፋ ሲመጣ ባይላተራል እና መልቲላተራል ኢንጌጅመንቷ እየጨመረ ሲመጣ አምባሳደሮች ያስፈልገዋል። ሌላኛው ደግሞ ፖለቲካሊ አፖይንት ስትደረግ ነው። ምን ማለት ነው? ዩ ሜይ ሰርቭ የሆነ አንድ የፐብሊክ ሰርቫንት ሆነ ሰርቭ እያደረግ መንግስት አምኖብህ እዚህ ቦታ የኔን ሀሳብ የኔን ሪዮት እንትን ይልልኛል ያስቀጥልልኛል ኦር ሪፕሬዘንት ያደርገኛል ብሎ ሲያምን ፖለቲካሊ ደግሞ ብድግ አድርጎ አፖይንት ያደርጋል። ሪሰንትሊ አይተናል። ለምሳሌ ጀነራሎች አምባሳደር ሆነዋል። ሚኒስተሮች ወደ ቀጥታ ወደ አምባሳደርሺፕ መጥተዋል። በተለያየ ሙያ ውስጥና ኤክስፐርቲዝ ውስጥ የነበሩ ወደ ዲፕሎማሲው በቀጥታ መጥተው መንግስት ሹሟቸዋል። እሱ ደግሞ ሌላኛው የአምባሳደርሺፕ ፎርም ነው። ሌላ ደግሞ አለ ጉድዊል አምባሳደር የሚባል ሰዎች በመልካም ስራቸው የተነሳ ያንን ነገር እንደ ቁንጮ ሪፕሬዘንት ያደርጋሉ ይወክላሉ ተብሎ ጉድዊል አምባሳደር የሚባሉ
የሚሰጣቸው ደግሞ አለ። ሌላው የሰላም አምባሳደር ነው። በሰላም አምባሳደርነት የሰላምን ስራ በደንብ ሼር የሚያደርጉ ፕሮጀክቶችን የሚያስኬዱ ካምፔኖችን የሚሰሩ ለሰላም ዋጋ የሚከፍሉ ሰላምን በየቦታው እንዲሰፍንና እንዲሰረጽ የሚያበረታቱ ደግሞ እሱን ደግሞ ያገኛሉ የሰላም አምባሳደር ተብለው። ከዛን እያልክ እንግዲህ የብራንድ አምባሳደር አለ። በተለያየ እንግዲህ አምባሳደርሺፕ ይሄ ዲስቲንክት የሆነ ዲፋይንድ ላይን የለውም አንለስ የዚህ አምባሳደር ነኝ ብለህ ራስን ካላስቀመጥክ በስተቀር። ግን ምንድነው አሁን የተለመደው አምባሳደር ስትል የሚመጣለ ያ ኬሪየሩ ከሆነ ሮንግ የሆነ ደግሞ ኮንፊውዥንን ይፈጥራል። እሱ ልክ አይደለም። እኔም ኬሪየር አምባሳደር አይደለሁም። እድሜም ገና አልደረሰም ለሱ። ወደዛ አቅጣጫ ደርሳለሁ። ኦብቪየስሊ እየሰራው ያለሁት ዲፕሎማሲ ውስጥ ነው አንዱ። ስለዚህ የኔ ግን ስፔሲፊካሊ በአንደኛው የመጀመሪያው በፒስ አምባሳደር ወርልድ ፒስ አምባሳደር ነኝ። ዝም ብሎም ይገኛል አይደለም። እሱም ደስ ስላ እንደ ጉድዊል ዝም ብሎ አይሰጥህም። አንድ ወርልድ ፒስ ትራክት የሚባል ወርልድ ፒስ ትራክት ምንድነው? የእንግሊዝ ሮያል ፋሚሊዎች እነ ቢል ክሊንተን በጣም ዓለማችን ትልልቅ ተጽዕኖ ፈጣሪዎች ያሉበት የወርልድ ኢኒሼቲቭ ነው። የሚሰራው ሰላም ላይ ነው። የሲሪያ ጉዳይ ላይ ይገባል፣ የጋዛ ጉዳይ ላይ ይገባል፣ የትም ቦታ ያሉ ኢሹዎችን፣ የዩክሬን ጉዳይ፣ አፍሪካ ውስጥ የተለያየ የሰላም እጦት ያለባቸው ነገሮች ላይ ኢንቮልቭ ያደርጋል። ቦርደርለስ ነው። የሆነ ሃይማኖት ተቋምን ወይም የፖለቲካ ስርዓትን አይደለም የሚወክለው። ለሰላም የተገናኘ አንድ ዮሴፍ የሚባል ጁ ነው የመሰረተው በዋነኛነት። ግን ደግሞ በጣም አሁን ትልቅ ደረጃ ደርሷል እና በጣም ትልቅ ሰዎች ነው ያሉት ኦነስትሊ በእድሜም በኬሪየርም በአቅማቸው ጄኒዩንሊ ስፒኪንግ። ግን እኔ በተወሰኑ አመት በፊት የትዝ ካለ የትግራይ ጦርነት ነበረ፣ የሰሜን ግጭት ነበር። ብዙ አላወራም ስለሱ። ግን በዛ ጊዜ ትልቅ ስራ ሰርቻለሁ። በጦርነቱ መሃል ገብቻለሁ አለኝ። አሁን አንዳንድ ሰው እንደው አልፎ ከመጣ መጽሐፍ ቅዱስ ይናገራል፣ ሰነፍን ዝም አትበለው ምክንያቱም ጠቢብ የሆነ ይመስለዋል። ደግሞ አትናገሩ ምክንያቱም በሰው ፊት ያዋርዳል። አስፈላጊ በሚሆንበት ጊዜ ዲል ታደርጋለህ። ኤግዚቢት አድርጌ በቪዲዮ በፎቶ በምናምን አለኝ የሰራሁት ስራ። ለራሴ የብራንድ ፍጆታ አልጠቀምበትም። አንዱ የሰላም ሰው ስትሆን ላንተ ፐርሰናል ብራንድ አይደለም የምታወለው ነገር ለሰዎች ነው ዋጋ የምትከፍለው። እና በጊዜው እኔ ጦርነት ውስጥ ገብቻለሁ። የብዙ ነገር አይቻለሁ። በሁለቱም ሳይድ ጎበዛዝቶች ሲወድቁ አይቻለሁ፣ ዋጋ ሲከፍሉ አይቻለሁ። እናቶች በእንባ ሲያለቅሱ። አንድ ማስታውሰው ወጣት የማዕድን ፋብሪካ ያለው ትልልቅ ገራጆች አሉት፣ ትልልቅ መኪናዎች ያሉት። አልወስድም እቃ እንትን የምንሰጣቸው ጊቭ አዌይ ነበረ እና ትንሽ የ3 ወር ህጻን ልጅ ይዞ ነው እዛ ያለው እና አልወስድም አለኝ። እና ግድ የለም ምናምን ስንቆይ እስቲ ላዋራው ብዬ ወስጄ አወራሁ። ይገርማል አለኝ። ከአንድ ወር በፊት ከ30 በላይ ሰራተኞችን አስተዳድር ነበር። የሚገርም ቤተሰብ ነበረኝ። ሰዎች ከእጄ ይበላሉ እንጂ እኔ ከሰው ወስጄ አላቅም። ለሰዎች ከለላ ነበርኩኝ፣ አስታራቂ ነበርኩኝ። ዛሬ ተሰልፌ አንድ ዳይፐር ካንተ እንደ ወንድ ልጅ መቀበል አይምሮዬ እንዴት ይፍቀዳለኝ? እሺ ጎበዛዝቶች እኮ በዛ አይተነዋል። መጨረሻ ላይ ዋጋውን የጦርነት ማንንም ጠቅሞ አያውቅም። በነገር ላይ አሸናፊና ተሸናፊ የለም። ጦርነት ሁልጊዜ ክፉ ትምህርት ቤት ነው። ያስተምርሃል፣ ግን በጣም ዋጋ አስከፍሎ ነው ያስተምርህ። እና ያንን ሁሉ ጉድ አይቻለሁ። እና ግን የሄድኩበትን አጀንዳ ፈጽሜ መጥቻለሁ። እና እነሱ ይሄንን ነገር ዶ ፐብሊሽ እናድርገው፣ ይሄ ትልቅ ስቶሪ ላይን ነው አሉኝ። ነው አታደርጉም፣ this is not for public ፍጆታ አይደለም። የሰራሁትኝ ሰላምን በቃ አገሬ ላይ ማየት ስለምፈልግ ነው። ማንም እንዲጎዳ እንዲሞትብኝ አልፈልግም። ኢትዮጵያዊ ሆኖ
እንዲያዝን አልፈልግም። አይደለም ኢትዮጵያ ተሻግሬ የትም ዓለም ማንም ሰው እንዲወድቅ አንፈልግም። ስለዚህ ይህንን ነው ስላቸው ያንገስት እንደውም ፒስ አምባሳደር እኔ ነኝ እና ያንን ኃላፊነት ሰጡኝ። ሹመት አልለውም ኦነስትሊ ያሬዲ ኃላፊነት ነው እና ኃላፊነቱን ሰጡኝ። ከዛ ደግሞ ከዩኤን ጋር ባለኝ ኢንጌጅመንት የተለያዩ ሀገሬን እየወከልኩኝ ይሄዳለሁ። በተለይ የወጣቶች ፕላትፎርም ላይ የዲፕሎማሲ ውድድር ክርክር ሲኖር እሳተፋለሁ። በሱ ደግሞ ወጣት ማለት አሁን ላይ በጣም ለውጥ አለ። ባይዘው የዲፕሎማሲ አንደርስታንዲንግ ኢትዮጵያ ውስጥ እየመጣ ነው። ወጣቶች ራሳቸውን በእውቀትም በክህሎትም በደንብ እያደረጁ ይገኛሉ። በዚህ አቅጣጫ ግን እኛ የነበረን ሰዓት እንደ ሀገር ኢትዮጵያን እንግዲህ የሚወክልም ብዙ አልነበረም። ቱ ቢ ኦነስት አሉ በመንግስት ሌቭል አለ፣ ግን እንደዚህ በሲቪል ማህበራት ሌቭል ወይ በሲኤስኦ ሌቭል ኦር ደግሞ በኢኒሺዬቲቭ ሌቭል ያንን ነገር ኮንትሪቢዩት የሚያደርግ ብዙ አላየንም። that was the fact። ይህም 2018 19 20 ከዛ ልፍሰ 22 21 22 ምናምን ላይ ከ22 በኋላ ግን አንዱ ፍሬን ማየው አሁን ሰዎች ፓሽኔት ሆነው ዲፕሎማሲን እንደ ኬሪየር መምረጥ ሲችሉ ሳይ የኔ ልጆች በተለያየ ዘርፍ እየገቡ የዲፕሎማሲን ስራ ሲሰሩ ዲፕሎማሲ ናት ነሰሰርሊ የመንግስትን የውጭ ጉዳይ ፖሊሲ ማስፈጸም ብቻ ሳይሆን ከረንትሊ የፓብሊክ ዲፕሎማሲ ስራዎች አሉ፣ የዲጂታል ዲፕሎማሲ ስራዎች አሉ። እነሱን ሲያረጉ ሳይ ፍሬውን እያየ ነው። በሱ ደግሞ አምባሳደር የሆንኩበት አለ። ወዴት አቅጣጫ ወዴት ነው? ወደ ኬሪየር አምባሳደር የሚወስደኝ ይመስለኛል። የትምህርት ዝግጅትም እያደረኩ ነው። ኢንተርናሽናሊ በዩኤንም የተወሰኑ ድርጅቶችን የወጣቶቹን ዊንግ በኢትዮጵያ ሪፕሬዘንት እያደረኩ እገኛለሁ። ስፔሻሊ አይሎ ዩኒሴፍ እና ዩኤንኤችሲአር ዩዝ ኔትወርክ ኮሚቴ ያለው እሱን ቼር አረጋለሁ። አሁን ደግሞ እግዚአብሔር ይመስገን ሪሰንትሊ የብሪክስን አሊያንስ ተቀላቅለናል እንደ ሀገር። ብሪክስን እንግዲህ ለማያውቁ ያንተ ቤተሰቦች የአንድ እንደ ዩናይትድ ኔሽን የተቋቋመ አሊያንስ ነው። የኢኮኖሚ፣ የፖለቲካ፣ የሶሻል መሰል ጉዳዮችን ፋሲሊቴት የሚያደርግ ነው። በጣም የሚገርም ኢትዮጵያ እንደድል እግዚአብሔር በጣም ይወደናል ብዬ አስባለሁ ኦነስትሊ። እና እንደዚህ ጅማሬዎች ላይ እንድንኖር እንፈለጋለን። እንደው እኛ ላየነው እንጂ ያለንን ዋጋ ዩናይትድ ኔሽንም እኮ ከመቋቋሙ በፊት በሊግ ኦፍ ኔሽንም ነበርን እኮ አፍሪካ ዩኒየን ላይ ያደረግነው አስተዋጽኦን ታውቃለህ። አይሎን እንኳን መመራው ድርጅት 100 ዓመት ሆኖታል እዚህ ሀገር። ከዩናይትድ ኔሽን ቀድሞ ነው። የዩናይትድ ኔሽን አካል ነው አሁን፣ ግን ከዩናይትድ ኔሽን ይቀድማል። 1919 የተቋቋመው። ያኔ ንጉሱ የተቋቋመበት ጊዜ ላይ ነበሩ። ስብሰባው ላይ ለንደን ነበር የተካሄደው። ከዛን ከ4 ዓመት በኋላ 1923 ኢትዮጵያ አምጥተው ጀመሩት። እንግዲህ ስለ ስራ፣ የሰራተኛ መብት፣ አሰሪ መብት፣ የስራ ኢንቫይሮንመንት ምናምን ጉዳይ ኢማጂን ከ100 ምናምን ዓመት በፊት ኢትዮጵያ አዲስ አይደለችም። እና ፓይነር ነን። ብዙ ጊዜ ስታየው የሆኑ ነገሮች ላይ አሁንም ብሪክስ ሲመጣ የሚገርምህ ከአፍሪካ ግንባር ቀደም የተመረጡት ሀገራት ውስጥ ኦፍኮርስ ሳውዝ አፍሪካ ቀድማ ነበረች። ከዛ ግን ቀጥሎ ግብፅና ኢትዮጵያ ናቸው ጆይን ያደረጉት። ምን ሆነን ነው ግን ያኔ አሁን ጦርነት የነበረ ጊዜ ካየህ ሁለት ጽንፎች ተሆኖ ፋሽን ነበር ሀሳቡ ራሱ ይህን መደገፍ ወይም ያህን መደገፍ። መሀል እንደውም መሆን አይፈቀድም ነበር አይቻልም። እና ምን ሆነን ነው እንትን ይኸውልህ ፐብሊክ ኮሌክቲቭ ማይንድ ሴት በጣም ጠንካራ ነው። ኢንገልፍ ያደርጋል ብዙውን ሰው እና የሆነ ነገር እንዲራገብ ከተፈለገ ፐብሊኩ እንዲገዛው ነው የሚደረገው። ከዛ ፐብሊኩ ነው የሚያጮልህ። አንተ ብዙ ኢንቨስት አታረግም። ኢቨን ኮንትሮቨርሻል ሀሳቦች ዚስ ዴይስ እኮ ፌመስ እየሆኑ ያሉትን ሰዎች ብታያቸው ኮንትሮቨርሻል የሆኑ ሰዎች ናቸው። ብቻ ምንድነው ያንን አጀንዳ በፐብሊኩ ኢንገልፍድ እንዲሆን ታደርገዋለህ። ይሄ አፕሮች ነው፣ አንድ አፕሮች ነው በፖለቲክስ። ብዙ ውስጥ አንገባም። ግን ምንድነው ቆም ብሎ አለማየት፣
ወጣ ብሎ ራቅ ብሎ አለመመልከት ነገርየውን ካለንበት ጎራ አንጻር አይደለም መታየት ያለበት ከትልቁ የሀገር ስዕል አንጻር አልተመለከትነው ነበረ እሱም በኋላ ላይ ተረዳነውና ወደ ዲስከሽን ወደ ውይይት ወደ ቴብል ስንመልሰው እንደዚህ ማድረግ እንችል ነበር እኮ አለን ግን አፍታም ሳይቆይ ወደ ሌላ ደግሞ ግጭት ውስጥ ገባን አሁንም ሪፍሌክሽን አለማድረግ ይመስለኛል በዋነኛነት ሁለተኛው ልዩነትን አክሰፕት ማድረግ አለብህ ባይዘው አንድ ሰው መጀመሪያ እኔ ኦሮሞ ነኝ ከዛን ኢትዮጵያዊ ነኝ ካለ አክሰፕት አድርገው good for him እኔ በቃ አማራነቴን ነው ማስቀድመው ካለ አክሰፕት ለምን ይጎረብጣል አንተን እንዲሆን መጠበቅ ኤክስፔክት ማድረግ የለብህም እሱ ያለበትን ሪዝን እሱ ያውቃል አንተ ግን እኔን ካልሆንክ እንዴት ብለህ ምናምን ስንለው ያንን ሰው የዋሳ ያራቅ ነው ራዘር ይሄ ልዩነት እንዳለ አንተም በማንነት በፈለከው በመረጥከው ሲጀመር መርጠን አይደለም ኢትዮጵያዊ ነው መርጠን አይደለም እዚህ የተወለደው ግን መርጠህ እንኳን ሌብል ባረከው ማንነት እና እኔ ባለውበት መሐከል ምን ግሬ ኤሪያ አለ ኮላቦሬት አድርገን ቫልዩ ክሬት ምናደርግበት ይህን ኮንሰፕት በቀላሉ እዚሁ ሀገር ባሉ አንድ ኢትኒክ ግሩፕ ላስረዳ ጉራጌ እስኪ ንገረኝ ለዘመናት ጉራጌ ከኢትዮጵያ ሰሜናዊ ጫፍ እስከ ደቡባዊ ጫፍ ከምስራቅ እስከ ምዕራብ ሲሰራ ነው የኖረው እውነት ነው እነሱ ፎከሳቸው ምንድነው ቫልዩ ክሬሽን ላይ ነው እዛ በሄድ ያዋጣኛል ኢሚዲየትሊ አይምሯቸውን የሚይዘው this is a collective narrative ትርክት ነው አየተረክቱ እንጂ የትኛውም ጉራጌ ልክ ሲወለድ የሆነ የተወጋው የሥራ የሚባል ነገር የለም የተወጋው ነገር የለም ግን ባይ ዲፎልት ያ ትርክት ኢንስቶል ሆኖ በየቤተሰቡ በየማህበረሰቡ በየቦታው ጉራጌዎች የሥራ ሰው ናቸው የሚል ኮሌክቲቭ ማይንድ ሴትን ክሬት አድርጓል አሁን እንደሱ አይነት ማይንድ ሴት ነው የሚሻለን ከዛን ደግሞ ዳውን ቱ ዘ ሮድ በምትፈጥረው ወዳጅነት ስትሮንግ ሪሌሽንሺፕ ትረስት ላይ ተመስረተ ደግሞ አሁን ካለህበት እኮ ታግላይን ኦር ሌብል ወጣ ብለህ ግሎባል ሲቲዝም መሆን እኮ ይቻላል ብለህ እኮ ልታስረዳው ልታሳምነው ወደዛ ደግሞ እይታ ልታመጣው ትችላለህ ግን do not impose your ideology onto someone እሱ ቶታሊ ሮንግ ነው አሁን ብሔርተኝነትን የሚያራምዱን ሰዎች እንደ ጠላት እንደ ሰይጣን አንመልከታቸው እያልኩኝ ነው የኔ ሐሳቤ ነው ለምን መርጠዋል ራዘር በዛ ውስጥ ምን ክሬት ማድረገው ቫልዩ አለ this is entrepreneurial mindset ማለት እሱ ነው ሶ ከማንም ጋር ትኖራለህ አዘኝ እንደው ዘዴ የሆነ ጎራ አየህ ማርኬትህም ሊደርሺፕ ኢንፍሉዌንስህም ኑሮህም በሆነ ጎራ ውስጥ አይገደብም ራስህን ምን ታረጋለህ ስትሬት ታረጋለህ this is by the way በተለይ ቪዥነር ሰው ጎራዎች ሁሉ የሱ ጎራ ናቸው ቪዥን አለ አይደል ቪዥን ሰፈር ብቻ አይቀርብህ እንዳይቀርብህ ጎራት ላይ የሆነ የፖለቲካ ፓርቲ የሆነ የፖለቲካ አይዲዮሎጂ የሆነ ሃይማኖት ብቻ ከገደብከው ኢንፍሉዌንስ እዛው ውስጥ ይቀራል እዛው ውስጥ ማክሰብት ትደረጋለህ ወጥተ መሄድ የምችለው አይ ቲንክ ያንን ልዩነት አክሰፕት አርገ ሪስፔክት አርገ ኦር ዲግኒፋይ አርገ ከዛን ቀጥሎ ምን ቫልዩ ኤክስቼንጅ እንደራረጋለን ወደሚል አንደርስታንዲንግ ስትመጣ ያን ሰዓት እነሱም እንደ ትሬት አያዩም ለምሳሌ ኤክስፖዠርን የመሰለ ነገር የለም በስማ እውነት አንዳንድ ጊዜ እኔ ይኸውልህ የትም ቦታ
ያው ያን ያህል ብዙ ሀገር ሄድኩኝ አለም ግን የሄድኩባቸው ጥቂት ሀገሮች ቀድሜ በማርፍበት ሆቴል ወይም አካባቢ 20-30 ኪሎ ሜትር ራዲየስ ውስጥ ያሉ ዴስቲኔሽኖችን የሚጎበኙ የሚኬድባቸው ምናምን እያልኩኝ ለማየት ሞክራለሁ ቀድሜ ይዘጋጃለሁ እና ዩዥሊ ባክፓኬን አዘጋጅቼ ነው የሚሄደው ጥሩ ጥናት ስለማደርግ ሎካሎች እንዴት አርጌ ኤንጌጅ እንደማድረግ ምናምን ቀድሜ ጨርሼ ነው የሚሄደው ሶ ብዙ አያስወጣኝም ቱሪስት ስላልሆንኩኝ ማለት ነው እና ሂጄ ሳይ በእውነት ይቻለም ሰፊ ነች እንደው እዚህ በጣም የምንጋደልበት ነገር ወጣ ስትል ለካ ይሄም አለ ትላለህ እና ሁሌ የምጠቀባት አንድ እንቁራሪት ጉርጓድ ውስጡና መተው እንቁራሪት አሏት አቤት አለች ሰማይ ምን ያክላል ስትባል ቀና ብላ ስትመለከት ወይ ሰማይማ የጉርጓዱን አፍ ያክላል ሁልጊዜ ጉርጓዱ ውስጥ ከሆንክ ያንተ የሰማይ ስፋት የጉርጓዱን አፍ ያክላል ለካ ህይወት ከዛ ይዘለለ ነው ለካ እግዚአብሔር ያዘጋጀልህ በረከት ከጉርጓድ አፍ የሰፋ ነው በጣም ሰፊ ነው ሩቅ ነው እሱን አስበህ ስትኖር ጎራ የሚባለው ነገር ሰፈር የሚባል በነገር ላይ ኢትዮጵያዊነትን ባይሆን ይጠብብሃል ይጠብብሃል አፍሪካ ውስጥ ገማ አፍሪካዊነት ይጠብብሃል ግሎባል እነሱ እኮ ትላንት የኛ የሊደርሺፕ ማስተር ክላስ ላይ አንዱ ኢንስትራክተር ሲያስተምር ሪል አንተርፕረነርስ እና ስትራቴጂስት የሆኑ ሊደሮች አለ ኒድን አድሬስ አያረጉም እሱ አንድ በቃ መሰረታዊ የሆነ ጉዳይ ኒድን አድሬስ ማድረግ እዚህ አካባቢ ሱቅ የለም ሱቅ እንክፈት መሰረታዊ የሆነ የአንተርፕረኒያል ወይም ደግሞ የሊደር ባህሪ ነው ኒድን ይፈጥራሉ ከዛ ይህ ስትወድ ገርቦ ኦኬ ምን ማለቱ ነው ኒድን ይፈጥራሉ ከዛ ምን ማለቱ ነው ብዬ እያሰብኩ ወዲያው ምሳሌ ሰጠ ሚኪ ይባላል በጣም ወደው የኔ ሜንቶርም ነው በነገራችሁ ላይ ይሄ የያዛችሁ ሴሉላር ፎን ከአንድ 20 ዓመት በፊት ኢሹ አልነበረም እስቲ ልብ ካላችሁ እናንተ አሁን ባላችሁበት ሁኔታ አለ አንድ ሳምንት ዘግታችሁ ስልካችሁን ዘግታችሁ መቀመጥ ቻሉ አለ አትችሉም ማለት ሴሉላር ፎን የሚባል ኮንሰፕት ባሌለበት ዘመን ሳምዋን ኒድን ክሬት አደረገ አቺ ሳስበው ለቻይና አላለም ኦር እንደውቺን ሳስበው ለእንትና አላለም ኒዱን ለወርልድ ለዩኒቨርስ ስለዚህ እኔ የሚመስለኝ አይ ቲንክ ከዚህ ካለንበት ጎራ ወተን ሪፍሌክት አድርገን ቫልዩ ክሬሽን ላይ ፎከስ ብናደርግ ጽንፍ የምንይዛቸውን ነገሮች ማርገብ ምንችል ይመስለኛል ይህንን ስል ደግሞ ውሰዱት ማለት አይደለም አሁን የሚመለከቱ አሉ ይሄም አንድ ፐርስፔክቲቭ ነው አንድ አማራጭ ያዋጣሉ ያዋጣም ሞክረን ነው የሚገዛው ይገዛዋል የማይገዛው ደግሞ ሌላ ይሞክራል ግን አሁንም ስቲል የኔ ሐሳብ ነው ምናምን ካልኩኝ በቃ ለኢትዮጵያ የሚያስፈልግ ይሄ ነው ምናምን ካልኩኝ ይሄም መልሶ ምን ይሆናል ወደ ጽንፍ ይሄዳል ማለት ነውና ጽንፍ መያዝ ብቻ ለዚህኛው ዘመን አይጠቅምም አንደኛ 133 ሚሊዮን ህዝብ ነን ሀገር 133 ሚሊዮን ኢንተረስት አለ 133 ዓለም ማለት ነው ራሱ የቻለ ዓለም ሰው የራሱ ዓለም በነገር ላይ የፊዚካል ዓለም በጣም ጠባብና ትንሽ ነው ያ የውስጠኛው ዓለም የማይታየው ዓለም እጅጉን ጥልቅና ሰፊ ነው እሱ ዓለምን ሁሉ እኮ ሲንጸባረቅ ወደ ፊዚካል ዓለም እቺ ጠባቧ ምን ያህል እንደምትጨነቅ አስበው ስለዚህ አኮሞዴት የሚያደርግ ሰፊ ትከሻ ሰፊ ልብና ሆድ ያስፈልጋል አኮሞዴሽን አሁን የአንድንም ሊደር ዴብዝ መለካው ፐርስፔክቲቮችን ለማስተናገድ የሚችልበት ምህዳር ስፋት ጥልቀት አቅም ለምን ይደነግጣል ሊደር ነኝ ብሎ የተወሰነ ቦታ ስለ ሊደርሺፕ ሲያወራ እንትን ሲል ምናምን ቆይቶ እልፍ ብሎ የሆነ ቦታ ላይ ይደነግጣል እንዴ እኔ አልችሉ ምናምን ብሎ የሆነ ጽንፍ የሆነ ጎራ ከፈለገ ይሲ በቃ ጥያቄ አለ ማለት ሊደርሺፕ ላይ ስለዚህ ምን ያህል ይሄ ምህዳር ስፋት በጣም ኢምፖርታንት ጉዳይ ይመስለኛል በጣም አሪፍ ሌላ አሁን መልሽ ወደዛ ልውሰድህና ኮሎስ ጠያቂ ነህ ቴንክ ዩ ካንተ ጋር ምንም ረጅም ጊዜ
አድረን ሁሉ ማያልቅ ነገር ነው ያለ በነገራችን ላይ እና ይሄ ትልቅ ነገር ነው እና የሚጋባም ነገር ነው ያለ ደግሞ አልተዘጋጀንም ምንም ጥያቄ ፍሎ ያርግ ብለን ምንም ጥያቄውን አልነገርከኝም ትክክል እኔም ጥያቄ ናቹራሊ ፍሎ እንዲያረግ ነው እንደሱ ፈልግ ልክ ነህ እና አሁን ኮሌክቲቭ ማይንድሴት ብለህ ቅድም ስታነሳ ነበር ኮሌክቲቭ ማይንድሴቱ የፈጠረው ነገር ነው አንተን በዛ ውስጥ ብዙ ጎራ ተለይቶ የሆኑ ነገሮች አሉ አንተ ደግሞ በዛ ውስጥ የኔን ድሮፕ ልተው ስላልክ የፒስ አምባሳደር ተብለሃል ይሄ ትልቅ ነገር ነው አሁን እንዴት ነው ማኔጅ ማድረግ የሚቻለው ኮሌክቲቭ ማይንድሴቱ ግን ክሪቲካል ማይንድን በጣም ዜሮ ነው የሚያወርደው አይደል እሱ ስለተፈጠረ ነው ያኔ ሰዎች በሁለት ጎራ ሆነው ሌላ ሐሳብ የሌለ እስካይመስል ድረስ የሆን ነው ኮሌክቲቭ ማይንድሴቱ ወይም ኮሌክቲቭ አንኮንሽሱ ዶሚኔትስ ዶክተር ብለው ፕሮፌሰር ብለው ምን ብለው ተጠልፏል በዚህም ብለው በዛ ለምንድን ነው ይሄን ነገር ሊፈጥር የሚችለው ወይስ ደግሞ ከዚህ ውስጥ መውጣት ይቻላል ብለ እንደ አንድ ወጣት ስለ ኮሌክቲቭ ማይንድሴት መጀመሪያ ወይም ደግሞ እንደው በአማርኛ ትርክት በሚለው ናሬቲቭ አይደለ ትርክት የሚለውን ኮንሰፕት እናወራ ምክንያቱም ትርክት በጣም ኢምፖርታንት ነው ባይዘዌ አውትካሙ ላይ ግን እንዴት ፓኬጅ እንደምናደርገው በኋላ እንነጋገራለን ይሄ ክሪቲካል ቲንኪንግ ሌሎች የቲንኪንግ መንገዶች አውትካሙን ዲዛይን ለማድረግ የምንጠቀምባቸው መንገዶች that's why we need leaders by the way ግን መጀመሪያ ትርክት ስንፈጥር ምክንያቱም አሁን እንደ ሀገርም ለውጥ ለማምጣት we need to have a new narrative አዲስ የሆነ ትርክት መፍጠር አለብን አሜሪካኖችን እንመልከታ በነገር ላይ አሜሪካን ጠንካራ ስቴት ያደረጋት ኢሚዲየትሊ የሚመጣልን የሚሊተሪ አቅሟ ኢኮኖሚ አቅሟ ምናምን ሊሆን ይችላል ግን ይሄም የሚሊተሪም ሆነ የኢኮኖሚ አቅም የተፈጠረው መጀመሪያ ክሬት ባደረገችው ትርክት ነው ይሄ የኢኮኖሚውንም የሚሊተሪውንም አቅም ለመፍጠር መጀመሪያ ትርክትን ነው የፈጠሩት ያ ትርክት ሁለቱን እናንሳ ብዙ አላቸው በነገር ሁለቱን እናንሳ አንደኛው አሜሪካ is a land of opportunity የሚል ትርክትን ፈጠሩ what is opportunity ምንድነው እድል ማለት ሌላ ፊሎሶፊካል ኮንሰፕት ነው ግን ይሄንን ናሬቲቭ በኮሌክቲቭ ማይንድሴት ኢንስቶል አረጉትና የፐብሊክ ናሬቲቭ አረጉት የማህበረሰብ ንግርት አረጉት ስለዚህ ማይንድሴት የሚያየው the moment you stepped on the American land opportunity ነው የሚያየው ይሄንንም እንደው አጋጣሚው ጥሩ ነው ትላንት ትምህርት ማስተር ክላስ የሊደርሺፕ ማስተር ክላሳችን በጣም ነው የሚገርም እኔ ከማስተምረው የሚመጡ ሰዎች ሲያስተምሩ ይደነቃሉ ይሄንን ኮንሰፕት ሲያስተምረን ሚኪ እንደዚህ ፖድካስት ላይ እንደምንም ጎትቻ እምቢ ነው የሚልህ ግን እናመጣለን ምን አለ ለሚስቴ መኪና ለመግዛት መኪና ቤት ሄድናል ከዛ ስና ይሄኛው እኮ ሴቶች ቢዙት አሁን በጣም ጥሩ ነው ማኔጅ ያረጉታል ምናምን እስቲ ያሳዩ ይሄው አረ ስሙ ማይታወቅ እንኳን መኪና ምናምን ሲል አረ እስቲ ቆይ ከተማውን መልከት ታርገው አሁን ያለው መኪና ይሄ ነው አሉት ከዛ ቀን ሶጣ ጀምሮ አለ ይሄው እስካሁን ድረስ አገሩ ሙሉ የመኪና አይደል እንዴ ነበርኩኝ እኮ አለ ግን አይታየኝም አሁን ትርክት ምን ይፈጥራል መሰለ የምትፈልገውን ነገር ፎከስ አድርገህ እንድታይ ያደርጋል አሜሪካ is a land of opportunity ሲሉ ችግሩን እንዳታየው ግን አሜሪካ ውስጥ ያለውን ኦፖርቹኒቲ ብቻ እንድትመለከት አደረጉት በቃ ይሄንን ትርክት ተቋም ፈጠሩለት የሚያስተዳድር ስትራክቸር ይባላል ማይንድሴት ኦፍ አን ኢንስቲትዩሽን ማለት ነው የኢንስቲትዩሽን እሳቤው በዚህ ላይ እንዲመሰረት በችግር ላይ አይደለም የተመሰረተው ገብቷል አሁን ሁለተኛው እንደው እንመልከተው አሜሪካንን ስናስብ ሌላ ምንድነው አሁን የምታስበው ዲሞክራሲ አሜሪካ ማለት ሂዩማኒቲ አክሰፕት በነገር ላይ ግድያ ብቻ ኒውዮርክ ብቻ ሀፕን የሚያደርገው ከኛ ይበልጣል ኦኬ ትርክቱ ግን ምንድነው የሚለው it's a land of humanity
ኤቭሪዋን በሬስ በከለር በምን የማይለያይበት የሚል ትርክትን ሰጥተውን ኒውዮርክ ያለውን ፊገር እንዳናይ ሎስ አንጀለስ ያለውን በነገር እኔ ይኸውልህ አሜሪካ ውስጥ ብዙ ስቴቶች ጎብኝቻለሁ። ሎስ አንጀለስ በአጋጣሚ አንድ ኡበር ወሰደኝ ናይጄሪያዊ ነው እና በጣም ያስቃል። ዌልካም ቱ ዘ ሄድኳርተር ኦፍ ዘ ሆምለስ አለኝ። ከዛ what is supposed to mean wait አለኝና let's go to the downtown አለኝ። አንተ ምን አዲስ አበባ ውስጥ ምን የጎዳና ተዳዳሪ ልጅ አለ? ይዘገንናል እንዴ? እዚህ እንዳለ እዚህ ነው እንዴ የፈሰሰው ሆምለሱ ትላለህ። ደግሞ እንትኑም ላይ ፐብሊክ ትራንስፖርትም ነፃ ስለሆነ ባቡር ላይ ይገባሉ። ይጨንቃል። ፊላዴልፊያ ሂድ ያችን የመሰለች ከተማ ብለህ የምታያት ግን ከኒውዮርክ ራቅ ብላ ያለች ኒው ጀርዚ ያለው ተወሱን ከካፒቶሉ ከዋሽንግተን ካፒቶሉ 4 ኪሎ ሜትር አንድ ድልድይ አለ። እሱን ስትሻ ባልቲሞር ይባላል። ባልቲሞር 2 አለ በጣም ፋንሲ የሆነና ጌቶም እኮ አይነት አለው የድህነት ጥግ እና ማርቲን ሉተር ሲገደል በአጠቃላይ ዋሽንግተን በጣም ዶሚኔት አድርጎ የነበረው ነጩም ጥቁሩም በደንብ በተለይ ካፒቶሉ አካባቢ የነበሩት ጥቁሮች ናቸው። ልክ እሱ ሲገደል ነጮች ላይ ተነሱባቸው። ነጮቹ ወደ ዌስት ቨርጂኒያ ሲሄዱ እነሱ ያንን አካባቢ ያዙት ጥቁሮቹ። ከዛ ሲታሰብ ጥቁርን ልክ ማስገባት አለብን አሉና ኢንቴንሽናሊ የቤቱን ቫልዩ በጣም ከፍተኛ ሁኔታ ጨመሩት እና በዛ ጊዜ አንድ ኮንዶሚኒየም ወይም አንድ አፓርትመንት ወይም የሆነች ስቱዲዮ ከ1.5 ሚሊዮን ዶላር በላይ እንዲሸጥ አደረጉት። አገኘዋላ እየሸጡ ከዛ ኢትስ ኦኬ በጣም በትንሽ ዋጋ ባልቲሞር አለላችሁ ኢንቴንሽናሊ ድልድይ ሰርተው እዛ ከዛን ያንን ድራግ ምኑን ፈቀዱ እዛው በቃ በክተው እውነቴን ነው የምልህ እንደውም አላስገቡኝም ከዳር ነው ያዩአቸው ስለሚያስፈራ ስታያቸው ራሱ በጣም ትደነግጣለህ። በጣም ግዙፍ ናቸው። በጣም በሱስ ተጠምደዋል እና ምን ልልህ ነው ግን አሁን ይሄንን አሜሪካ ላንድ ኦፍ ኦፖርቹኒቲ ሂዩማኒቲ የሚከበርበት ከሬስ ከምን ኢቭን አንተማቸውን ብታይ ናሽናል አንተማቸው የሚናገሩት ፕሮሚስ ስትገባ ራሱ የሲቲዝን እንትን ስታገኝ የምትገባው ቃል ናሬቲቭ we need a new narrative for Ethiopia ያለው አምጥቶናል እኮ በአንድ ወቅት እኮ ጀግና ጀብዱ ህዝብ አምጥቶናል እኮ ያ ናሬቲቭ። አሁን ግን ሪዲፋይን አድርገ ነው ያንን ኮሌክቲቭ ማይንድሴት ክሬት የሚያደርግ አዲስ ናሬቲቭ ያስፈልጋል። ይሄንን ናሬቲቭ ማን ፓኬጅ አድርጎ ለፐብሊኩ አድርሶ ፐብሊኩ ሆ ብሎ ኢንገልፍድ ሆኖ እንዲቀበለው ያድርግ። ሊደርስ፣ ክሪቲካል ቲንከርስ፣ ስትራቴጂስት አየህ እነኚህ የሚያስፈልጉ ይሄንን ናሬቲቭ ለፐብሊኩ በደንብ በየደረጃቸው በየቅርጻቸው በኑሮ ልካቸው እየሰፈረ የሚያጎርስ አልበዚህ ያንተ ፍልስፍና የትም አያደርስም። ያንን ፍልስፍና ወደ ናሬቲቭ ከናሬሽን ወደ ምን ኮሌክቲቭ ማይንድሴት ከኮሌክቲቭ ማይንድሴት ወደ ተቋም ሲስተም ሌቭል ቼንጅ የሚመጣው የዛን ሰዓት ነው። ሶ አዘ ሊደር ያንተ እንዴት ነው ይሄንን ነገር ታዲያ የምታየው ካልከኝ do not focus on the public first። ብዙ ሊደሮች የሚሸወዱት ህዝብ መቀየር አለበት ኑሮ እያስጨነቀው እንዴት ነው የሚቀየራል? ሆነስትሊ እስቲ ውጣና ይሄንን ምስኪን ህዝብ የሚሰቃየውን ስቃይ ተመልከት እና ያንተን ሪዮት ያንተን የሆነ ዓለም እንዲገዛልህ ኤክስፔክት አታርገው። ህዝቡ ፎከስ ኦን ሊደርስ። ሊደሩን ግን የምታዘጋጀው ለሲስተም ሌቭል ነው። ዶንት ፎርጌት ናሬቲቭ ወደ ኮሌክቲቭ ማይንድሴት ኮሌክቲቭ ማለት ወደ ተቋም አየህ። እዛ ሰዓት ግን ማን ያስፈልጋል? ክሪቲካል ቲንከርስ፣ ሊደርስ፣ ስትራቴጂስት ያስፈልጋሉ። ሶ አንተ የምታዘጋጀው እንደ መሪ እኔ አሁን ስራዬ ስርዓትን ክሬት ማድረግ የሚችሉ መሪዎችን መፍጠር። ምክንያቱም ስርዓት መልሶ ህዝብን ስለሚያስተዳድር
እንጂ ህዝብን አስጨንቀህ ግዛሄን ሐሳብ እያልከው ከሄድ ቅድም ያወራ ነው በጣም ጽንፍ የያዘ እሳቤ ውስጥ እንገባለን። ሶ እኔ በዚህ ነው የምረዳው ይሄ ኮሌክቲቭ ማይንድ ሴት የሚለውን አሮን ነው ዳይሬክትሊ ከመለስኩልህ መልሰህልኛል። አንድ ሌላ በር ከፈትክልኝ። እሺ ምን አይነት መሰለ ከዚህ በፊት አንድ ጽሁፍ አንብቤ ነበረ የግሪክ ሜት ነው። እሺ እና የግሪክ ሰዎች ይወጡና የአማልክት አምላካቸው ዚዩስ ይባላል የነሱ ሜት ላይ እና ምን ይሉታል መሪ ፍጠርልን መሪ ስጠን ብለው ይሉታል። ከዛ በኋላ ከአቴናውያን ልምረጥላችሁ ይላቸዋል። በፍጹም ነው ከስፓርታንስ በፍጹም ብዙ ይጠቅስላቸዋል አካባቢው ላይ ከነበሩ እና ከየት ነው የምፈልገው ሲል ከኛው ከራሳችን ይሉታል። እናንተ ያላዘጋጃችሁትን መሪ እኔ ከየት አድርጌ ነው መርጥላችሁ? አሁን አንድ መሪ እንዳልከው ተቋሞቹ ኖረው መሪ ቀድሞ ካልተመረጠ የሆነ አይነት ስርዓት ለውጥ እንኳን ቢመጣ መሪ ስለማይኖር ከዛው የኮሌክቲቭ ማይንድሴቱ ካለው ውስጥ ነው አንተ የምታስቀምጠው። ዞሮ እዛው ነው። ቆንጆ ሐሳብ አነሳ። ታሪክ ምናልባት ከኔ በኋላ ብሩሃን ስለሚገባ እሱ በደንብ በታሪክ አሽቶ ሊነግር ይችላል። የኢትዮጵያን ፖለቲካዊና ማህበራዊ ወርቅ ጊዜያቶችን እድሎችን እንዴት ሚስ እንዳረገች ወደ ኋላ 50 እና 60 ዓመት ብታጠና ይሄንን መልስ ይመልስልሃል። ጎልደን ኦፖርቹኒቲዎች ነበሩ፣ ግን ያላዘጋጀኸውን መሪ ለውጥ ብታመጣበት አኮሞዴት የሚያደርግ ህዝብ ስለሌለ የሆነ አካል ኦፖርቹኒስቲክ ሆኖ ይገባና የፈለገውን ያሻውን ያደርጋል። አንዱን እንመልከት። አንድ ሐሳብ ተነሳ ከንጉሱ በኋላ አይደለ? መሬት ላራሹ። ለምን ገበሬዎች እየተጠቀሙ አይደለም? የቡርዥዋ አስተሳሰብ ያላቸው ፊውዳሊስቶች በጣም አሉ የሚል ሐሳብ በራሱ ችግር የለውም። ባይዘዌ ገበሬ መጠቀም አለበት። አሁንም ባይዘዌ ገበሬ ይጠቀም እያልን ነው፣ ግን እየተጠቀም አይደለም። ቱ ቢ ኦነስት ኢሹ አሁንም አለ። ግን ንጉሱን በየትኛው መንገድ ከቦታው ከአመራሩ ገለል ስናረገው በጊዜው ያንን ሐሳብ በደንብ ተቋማዊ አድርጎ ስርዓት አበጅቶ ለህዝብ እንዲውል የሚያደርግ ግን አቅም ያለው መሪ አልነበረም። it was just a normal committee አይደለ እንዴ? ከኮሚቴው መካከል ነው እሱም እንግዲህ ፕሬዝዳንት መንግስቱ ኃይለ ማርያም እሳቸውም በጊዜው ምክትል ሊቀመንበር ነበሩ። ከዛን በኋላ ሲያዩት ኦፖርቹኒቲው ያማላል ወሰዱት። ብታያቸው አንድ መጽሐፍ ነው ያነበቡት። እሳቸውንም የሚቃወሙ አካል ተቋሚም ተብለው ደግሞ ያሉት ሲኒየሮቹ ወጣቶቹ በቦታው ላይ በመንግስትም ስርዓት ላይ የነበረው አካል ከአንድ መጽሐፍ ነው የተቀዱት። ማርክስም ሌኒን በቃ ያንን ሐሳብ አየህ የተዘጋጀ መሪ። ለዚህ ነው ናሬቲቭን ወደ ኮሌክቲቭ ማይንድሴት ከሄደ በኋላ ተቋም አድርገህ በደንብ ስርዓት ለመፍጠር መሪ የሚያስፈልገው። አሁንም እድሎች ይመጣሉ። እግዚአብሔር እኮ እድል ይሰጣል። ስትጠይቅ ህዝብ አሁን መሪ ያስፈልጋል ሲል እድል ይሰጣል። ግን ያላዘጋጀኸውን አትጠይቅ። ካልዘራው እንዴት ታጭዳለህ? ከየት ነው የሚዘራው? ከየት ነው የሚታጨደው? ከዛው ከቤተሰብ ከልጆቻችን ባይዘው ወይም አሁን የሚመለከቱ ከተቋሞቻችን ከጓደኛ ማህበር የት ነው ይሄ ሐሳብ የሚዘራው? እንዴ የበላ ቀን ክትፎ እየጋበዛቸው በሙስና ያገኘው ገንዘብ እንደሆነ ሲነግራቸው የሚያጨበጭቡለት ከሆነ በቃ አሲምፕል አዛት ክትፎውን እያጣፈጣቸው ስለበሉ ብቻ እሱም መቃወም የማይችሉበት የስብዕና ውርደት ውስጥ ካሉ ነገ እሱ መሪ ቢሆን አትናገራቸው። እንደ ማህበረሰብ ሲሾም ያልበላ ሲሻር ይቆጨዋል እያልክ ያሳደግከውን ልጅህን ተሹሞ የበላ ቀን አትናገረው። ሌላ ናሬቲቭ ክሬት አርግ።
ገብቷል። አሁን ያላዘጋ ግሪኮች እኮ ያሉት መጨረሻ ላይ ከኛ ማለት ያላዘጋጃችሁትን ከየት አመጣል እና እኔ እንደ ሀገርም ይሄኛውን ማሰብ ያስፈልጋል። ለዛ መሪ እኔ አሁን ወድጄ ነው እንዴ ታዲያ አስበው 64% ከ29 ዓመት በታች ነው ኢትዮጵያዊ 64% በጥቅሉ 70% በላይ ይባላል እንደው ስታስበው። ግን ወርኪንግ ግሩፑ አነስተኛ ነው ስቲል ባይዘው ግን በጣም ትልቅ ፖቴንሻል እኮ ነው። ፖቴንሻል ነው ልነግርህ እኮ በጣም የሚያስደንቅ ዳታ 42% የሚሆነው ከ14% በታች ነው። ወርኪንግ እንትን ውስጥ ራሱ ገና ጆይን የሚያደርገው ትንሽ ነው። ወደ 30 የማይሞላም ባይዘው ወርኪንግ አቅም ያለው ወጣት ያለ አብዛኛው ገና አዶለሰንስ ሌቭል ላይ ያለ ነው። ብራዘር ትልቅ ትሬትም ስጋትም ትልቅም ኦፖርቹኒቲ እመነኝ። እነኚህን ልጆች መሪ አዘጋጅተ የሚቀበላቸው መሪ ካልሆነ ከ10 ዓመት በኋላ እዚች ሀገር ላይ የሚፈጥ ማርክ ማይወርድ በጣም የባከነ ትውልድ። ለምን መሪ አልተቀበለውማ። ያ መሪ ተቋም ዘርግቶ ስርዓት ዘርግቶ ምክንያቱም መጽሐፍ ቅዱስ ይላል እኮ ልጅን በሚሄድበት መንገድ ሁሉ ምራው በሸመገለ ጊዜ ከዛች ፈቀቅ አይልም ይላል። ፕሪንሲፕል አሁን ነው እድላችን። ቅርብ ጊዜ አንድ የ11 ዓመት ልጅ በአጋጣሚ የሆነ ቤተሰብ ጋር ሄጄ የሚያነበው መጽሐፍ አስደነገጠኝ። እንዴት ይህን ልታነብ? አይ በአጋጣሚ ስክሮል ሳረግ ቲክቶክ ላይ አገኘሁት። ከዛ በጣም ወደድኩት። ከዛ እንትን ጎግል ላይ ሰርች አረኩት። ከዛ አገኘሁት ማንበብ ጀመርኩኝ። ይሄ ልጅ ስለ ምንድነው ሳይኪክ ነው ምናምን የሚባል የህይወትን ፎርካስት ማድረግ ብቻ መዳፍ ማንበብ ስለ አንተ ምንትን ማለት ብቻ ኮንሰፕቱ ፋስኔት አድርጎኝ በቃ እና አሁን ብዙ ነገር አውቃለሁ አለኝ። ዋው አልኩኝ። አሁን አንተ 11 ዓመት ልጅ እንደሆነ ነው የምታየው። ያገኘው ልጅ ምናምን እያልከው እንትን ልትለው አትችልም። አንድ የሆነ ሚስተር ቦስ ነው ቦስ ሚል ቤቢ ቦስ ሚል ምን ማን ነው ካርቱን ፊልም አለ። ህፃን ልጅ ነው እነሱ ፊት ይላል። ልክ ሲሄድ ሌላ ነው እየነገሩ ያሉት እኮ አንተ የምታይበትን መነጽር እኛ ቀይረን ሌላ መነጽር እንሰጠዋለን ነው። በጣም የሚገርመው አሁን ከዚህ በፊት ክሊንተን በነበረበት ጊዜ ክሊንተን በጣም ሩቅ ጊዜ አይደለም የነበረው ፓወር አሁን አፍሪካ አንድ ጥግ ስር ያለ አንድ ገበሬ ከሱ እኩል ፓወር አለ because of በስልኩ እንግዲህ ትልቅ ዓለም እንግዲህ አሜሪካ the figure of የዓለም መልክ ናት ተብሎ ነው የሚታየው። የሷ ተጽዕኖ በመላው ዓለም አለ። ያልተቀበለችው ፖሊሲ ካለ ሌላው እንዳይቀበል ማድረግ የምትችል ናት። ይህ መሪ የነበረው ፓወር እሱን የሚያክል አንድ ገበሬ አለው። ስለዚህ አንድ ህፃን ልጅም አለው። ስልክ ያለው ሁሉ ያለው ማለት ነው። ይሄ ማለት ነገህን አሁን መሪ ካላዘጋጀህ በቃ ይሄን ልጅ ታጠዋለህ። ምክንያቱም ዓለም እጁ ላይ ነች። ዓለም እጁ ላይ ነች። ወዴትም አቅጣጫ በነገር ላይ አሁን ለምሳሌ ከረንትሊ ከኢንፍራስትራክቸር ምናምን አንጻር ነው ቤቶች ይነሳሉ ምናምን 3 ሐሳብ ያለ። አንደኛው አካባቢው ሲመሰረት የነበሩ እናቶቻችን አባቶቻችን their first date እዛ አካባቢ ነው። ስጦታ የተሳጣጡበት መጀመሪያ እጁን የተያያዙበት ወክ ያደረጉበት ጨዋታቸው የልብ ጨዋታ የተጫወቱበት ቦታ ለነሱ ከኢንፍራስትራክቸሩ ከዲቨሎፕመንቱ በላይ እዛ ላይ ያለው ሌየርስ ኦፍ ስቶሪ ማተር ያደርጋል። ያ የመጀመሪያው ካታጎሪ ነው። ሁለተኛው ደግሞ የኔና ያንተ ምስኪን ህዝብ ነው። ፖሊሲ የተፈራረቀበት ኑሮ ተምሮ መከራውን ያየበት። ስለዚህ እንደው ለዘብተኛ አቋም ያለው የስ ስቶሪ ያስፈልጋል። አት ዘ ሴም ታይም ግን ስራ ያስፈልገኛል፣ ኢንፍራስትራክቸሩ ያስፈልገኛል የሚል ደግሞ ሁለተኛ ካታጎሪ አለ። ሶስተኛው ካታጎሪ ማን እንደሆነ ታውቃለህ? እነኚህ ቅድም ያልኩ ልጆች I don't care my world is beyond this territory የሚል ዓለም የኔ ነች የሚል ያንተ ቤት መፍረስ አለመፍረስ ኢንፍራስትራክቸር ማያሳስበው አክቹሊ ዓለሙን በስልኩ የያዘ ደግሞ ሌላ አዲስ ትውልድ አለ።
እንግዲያውስ ብትጠይቃቸው እነኝን ወጣቶች you'll be surprised ክሉም የላቸው ክሉም የላቸው for that matter መውጣትም አሁን ሂድና እስቲ ፒያሳ ሄደ እነሱ እኮ አይደሉም የሚዝናኑበት የተሰሩትን ፓርኮች ሂድና ባይዘው እነሱ አይደሉም እየተዝናኑበት ያሉት የሚዝናናው ምናልባት አንተና እኔ ኦር ደግሞ ከተማ ቀመስ ያልሆኑ ከተለያየ አካባቢ የመጡ ወጣቶች እያየን አይደል እንዴ ለምን ብትል ለእነኛዎቹ it doesn't matter እንደውም እኮ በሚገርም ምስል ቅንብርና ጥራት ባለው ቪዲዮ ኒውዮርክን በተሻለ ያዩ ነው በጋጀታቸው እና they will tell you every avenue every street every corner ኒውዮርክ ውስጥ ምን እንዳለ ይነግሩሃል እዚህ እኮ ነው ስለዚህ ለነሱ በዚህ ሰዓት ያለው ነገር እድልም ናቸው ስንመለስ ትሬትም ናቸው ግን we need to have leaders እነኝን የሚቀበል ለዛ ነው የኔ ኢንቨስትመንት አሁን ሲስተም ቼንጅ እንዲመጣ ነው የምፈልገው ራሴንም ማዘጋጀው ለሱ ነው ሌሎችንም ያዘጋጀው ያለውት እነኛ ልጆች የሚቀበሉ መሪዎችን መፍጠር በቃ ያ ነው ከዛን ማህበረሰብ ይኑር ኑሮ it's okay ይኑር ሰው እኮ ይኖራል ይሰራል ከዛን ጊዜው ሲደርስ ደግሞ ይሄዳል እኛም እኮ ቋሚ ንብረት አይደለንም እንግዲያውስ እየኖርን ፐርፐዝ ቢኖረን ጥሩ ነው እኮ ምንድነው ፐርፐዝ ጧት ሱሪ ማውለቅ ማን ነው ማጥለቅ ማታ ማታ ሱሪ ማውለቅ እንዳይሆንብህ ኑሮ ሰዓትህ ስራ እንቅስቃሴ ስትነዳ ስትገባ ስትበላ ስትወጣ ሰዎች ጋር ጉርብትና ስትፈጥር ድራይቭ እንዲያረግህ እኮ ነው ፐርፐዝ የሚባለው ነገር ያስፈልገው ሁሉም ደግሞ ግዴታ ፐርፐዝ ካለለው ብላ አታስጨንቀው ስርዓት ካበጀለለት በዛ ስርዓት ውስጥ ሲኖር ዲሊቨር የሚያደርገው የሆነ አውትካም አለው እና እንደ ሀገር ይሄ ነው የሚያሳስበኝ ምክንያቱም እኔ አሁን ከ2020 በፊት የነበረኝ ሐሳቤ በነጮቹ አቆጣጠር ኢንዲቪጁዋል ቼንጅ ኮሌክቲቭ ቼንጅን ያመጣል እል ነበር ልክ ነው በመርህ ደረጃ ኦኬ ግን ፎር ዘማራ አሁን በሱ እያመንኩ አይደለም ሲስተም ቼንጅ ነው ኮሌክቲቭ ቼንጅ የሚያመጣው ምክንያቱም ለኛ ሀገር አሁን እንደነ ስዊዘርላንድ ለውሃ ቀጠነ ሪፈረንደም ያካሂዳሉ እነ ስዊዘርላንድ አይደል በቃ ሰፈር ውስጥ ዛሬ ምን እንብላ ምናምን በሚል ትንንሽ ጉዳዮች ሪፈረንደም ይካሄዳል ግን ትንሽ ህዝብ ናቸው የአዲስ አበባን አብዛኞቹ የበሬ ግንባር የምታክል ሀገር ነው ያላቸው እኛ 133 ሚሊዮን ህዝብ ነን 133 ሚሊዮን ህዝብ እንዲቀየር ከጠበቅ እመነኝ አርጅተን ሞተን ተረስተን 7 ትውልድ አልፎ መታወሻም አይኖረን ስለዚህ do not expect like ይሄንን ያክል ማሲቭ የሆነ ህዝብ እንዲቀየር አጣብቀው እንግዲያውስ ዲሊቨር የሚያረግበትን አቅሙን ይዞ እንዳይሞትብህ እንዲሁ እንደ ወንዝ ፈሶ እንዳያልቅብህ ዲሊቨር የሚያረግበትን ጥሩ የተሻለ ኑሮ የሚኖርበትን ስርዓት አብጅለት በቃ እሱ ነው ጥበቡና ማስተዋሉ ያለው እንጂ በሀብት አትቀይረውም ባይዘው ትክክል በሀብት አትቀይረውም በጉልበት አትቀይረውም አልጋ ባልጋ ብታረግለት ሰነፍ ሰው ታበዛ ይሆናል እንጂ በቃ እኔ በጣም ስለወደድኳችሁ ብሎ አሁን የኛ መንግስት ከነገ ጀምሮ ለእያንዳንዳችሁ 1 ሚሊዮን ብር ሰጥቻችኋለሁ ቢባል በአመቱ በጣም ብዙ ደሃዎችንና ሰነፎችን ነው የምንፈጥረው ሀብት ስለመጣ አይደለም ሰው ዲሊቨር እንዲያረግ ስርዓት ስታበጅለት ነው የዛን ሰዓት ነው በቃ ትክክለኛ ለውጥና ይሄም ትልቅ ላይን ሼር የሆነው ማህበረሰብ which is ከ14 አመት በታች የሆነው ትልቅ እድል ነው ለዛ ነው እኔም ራሴን ማዘጋጀው መሪም መዘጋጀት ያለበት ብዬ ማስብ ከ14 አመት በታች ያሉ አሉ ከዛ ደግሞ በላይ ያሉ አሉ አብዛኛው ያልናቸው ከ14 አመት በታች ናቸው አሁን ዩኒቨርሲቲ ያለ ሰው ተምሮ ከ4 አመት በኋላ ሲወጣ እየተማረ ያለው ትምህርት ከዛሬ ምናምን አመት በፊት ይወጣ ነው ሲወጣ ተመርቆ ሲወጣ የሚገጥመው ዓለም ሌላ ነው ለምን ዓለም እየተቀየረች ነው አይደለም ሰብሊሚናሊ ተቀይራለች እኛንን ያላስተዋል ነው ለውጡን በደንብ አላየ ነው አሁን የናንተ ተቋም ለነዚህ ለ14 አመት 11 አመት ላይ ሆኖ የሳይኪ ምናምን ነገር ላይ ያያለው ልጅ ምን አይነት በር አለው
ምክንያቱም ጥሩ ጥያቄ ነው። እነኚህ ከ14 ዓመት በታች ያሉትን ማን ነው ትውልድ የሚቀበል ከዛ በላይ ያሉት በተለይ ከ15 እስከ 35 ያለውን ነው እኛ ታርጌት አድርገን እየሰራን ያለነው። ምን ማለት ነው? ሊደርሺፑ እየሰራን ያለ ነው ከ14 ዓመት በታች ወይም እነኛ 11 10 ምናምን ያሉት ላይ አይደለም። እነሱ ሲመጡ ስርዓትን አበጅቶ የተሻለን ሲስተም ፈጥሮ ተቋም ፈጥሮ የሚጠብቃቸው መሪዎችን ነው የምናዘጋጀው which is ከ15 ዓመት እስከ 35 ዓመት ባለው ዊንዶ ውስጥ let's talk about ግን ቅድም ያልከው በተለይ አሁን ጊዜው በጣም እየተቀየረ ነው። by the way ከኔና ካንተ ይልቅ ብዙ ገንዘብ ያላቸው እነኚህ ታናናሾቻችን ናቸው። እንዴት ራሱ የኦንላይን ፕላትፎርም እውነት ይልክ አታቆም የቴ ልጅ አለ ምናልባት አሁን ይሄንን ይመለከታል። አሁን ጎበዝ ዩቲዩበር እና በጣም እድሜው ትንሽ ነው ባይዘው እና በጣም በቃ ጎበዝ ሆኗል። አሁን ይሄ ኦንላይን ያልተማረው ነገር የለም እና 9ኛ ክፍል ሆኖ አልማርም አላት እህቴ። አረ ተማር መማር ነው የሚለውጥህ እኔ ኦሬዲ እየተማርኩ ነው ይላታል እህቴ። ሆነስሊ አሁን ለአንድ ትልቅ ድርጅት የዩቲዩብ የቪዲዮ እንትኑን ይዞ እያበሉት እያጠጡት ኤዲተር ደግሞ አይገኝም ባይዘው ከተማው ላይ በጣም ከባድ ነው። እያበሉት እያጠጡት ቤት ሰጥቶት ጥሩ ደሞዝ እየተከፈለው እየኖረ ነው። እንገስ ዋት ሂዝ ቢሎ 20 ብራዘር እኮ 18 ላይ ዩኒቨርሲቲ ገና እያጣጣምኩኝ ነው። እሱ ሂዝ actually making money ሌላ አለ ገብቷል አይደል? ከኔ ቢሮ 2 አለፈ ስትል እኔ ድሮ ስራ ስጀምር እኛ ጋር እየመጡ ፎቶግራፍ ምናምን የሚያነሱ በጣም ልጅ ግሮች ነበሩ እና አሁን ሲከራ ይሄ ቤት ምንድነው ለከኔ 2 እኮ ነው አለፈ ብሎ ምንድነው አይ ፎቶግራፈሮች ምናምን ሲመጡ እኔ ማቃቸው እኔ ጋር እንትን ሲሉኝ ነበር ማለት ስለው አሁን እኮ ይሄው በቃ ስቱዲዮ ከፈትን እንትን አረግን። የሚነዱት መኪና ብታይ በዩቲዩብ ልጆች እኮ ናቸው ማለት የሚገርም ኑሮ እየኖሩ ነው። ምን ለመሰለ ለ150 ዓመት የነበረው የትምህርት አካሄድ የኮንቬንሽናል ኤዱኬሽን ምሁር ፈጥሯል። አዎ ኢምፖርታንት ነው ጥያቄ የለው። እንደውም ያስፈራኝ አሁን ምሁር ጠል የሆነ ትውልድ እየተፈጠረ ነው። እሱ የያዘር ኤክስትሪም ነው። ሁሉን ነገር በባላንስ ማየት ካልቻለን አደገኛ ነው። ነገር ግን ከረንትሊ ይሄ ከ4 ዓመት ከ5 ዓመት ከ7 ዓመት ትምህርቶች በተሻለ ኑሮን ከመቀየር አንጻር ሀብትን ከመፍጠር አንጻር አቅም እያመጡ ያለ ኢንዱስትሪ ፎከስድ የሆኑ አጫጭር ኮርሶች ናቸው። አንተ በሜካኒካል ኢንጂነሪንግ ይሄው እኔ እኮ ኢሜይሌን እና ቲክቶኬን ስልኬን ምናምን ያጨናነቁት እኮ ወጣቶች አረ በዚህ ዓመት ይሄን ያክል ልምድ አለኝ እንደዚህ ተመርቄ ይሄው ስንት ዓመት ቆየው ስራ ፈልገኝ በጣም ብዙ ልጆች ነው የሚመጡት እኔ ጋር። አንተ ኬሚካልና ሜካኒካል ኢንጂነሪንግ ፈልጣ 5 ዓመት እሱ መገናኛ ጋር ሄዶ የ4 ወር የሞባይል ጥገና ተምሮ አንድ የሆነች ሜትር ገዝቶ የሆነች መበየጃ ገዝቶ የጀመረው ልጅ በአመቱ የሚገርም ኑሮ እየኖረ ታገኘዋለህ። ፕራክቲካል ነገር ወስዷል። በቃ 4 ወር ነው የፈጀው። ኢንዱስትሪ ፎከስድ ዲማንዱን አይቶ ነው የገባው። ስለዚህ ኬሪየር የሚባል ይቀር ነው ለመሰል ሳቹሬት ያደርጋል። ሁሉም ሰው ተነስቶ የሞባይል ጠጋኝ ቢሆን ማርኬቱ ሳቹሬት ያደርጋል። ሁሉም ተነስቶ ዩቲዩበር ከሆነ ማርኬቱ ሳቹሬት ያደርጋል። ኬሪየር እኮ የሚያስፈልገው ምርምርን ስለሚወልድ ነው። ተቋምን ስለሚፈጥር ነው። ዴቨሎፕመንትን ስለሚያመጣ ነው። ያኛው ደግሞ ስኪል ቤዝድ ስለሆነ ያንን ምርምር ወደ መሬት የሚያወርዱ ደግሞ እነሱ ናቸው። አገኘኝ። ስለዚህ አይ ቲንክ ካፒታላይዝ ማድረግ ያለብን አሁን ሲስተም እኮ የሚያስፈልገው እንደዛ ነው። አሁን መንግስት ሞር ቲቬት ፎከስድ እየሆነ መጥቷል። አሁን ሪሰንትሊ ያለው ስርዓት እንደውም ሰምተ ይሆናል በጀት እንኳን ሲበጀት ከነኚህ ከዩኒቨርሲቲዎች የኮንቬንሽናል ኤዱኬሽን ከሚያስተናግዱ የትምህርት ከፍተኛ የትምህርት ተቋማት ይልቅ አሁን ለቲቬቶች ኢንቨስት እየተደረገ ያለው ማሲቭ አማውንት ኦፍ በጀት ነው።
ለምን ስትል አንደኛ ቴክኖሎጂን እንዲያመጡ ምርት ይሄ ማኒፋክቸሪንግን ፋሲሊቴት እንዲያደርግ ከኢምፖርት የምናደርጋቸው አይተሞች በጣም ብዙ ናቸው እዚሁ ከተመረተ በጣም ሲግኒፊካንትሊ ሃርድ ካረንሲን ይቀንስልናል ምናምን አምራች እንሆናለን ኤክስፖርት አቅማችን ይጨምራል መሰል ነገሮች ስላሉ ቲቬት ላይ መንግስት ፎከስ አድርጎ እየሰራ እንደውም እነኚህን የድሮቹን ዩኒቨርሲቲዎች ፕራይቬታይዝድ ሁኑ እና ራሳችሁን አስተዳድሩ እያለ እየገፋቸው ነው ያሉ ግን በዚህ ብቻ ከቀጠለ ነው አደገኛ ስለዚህ ስርዓትና ሊደርሺፕ ስቲል የሚያስፈልገን ለምንድን ነው አንደኛ በዚህኛው ዘርፍ ያሉትን በደንብ የሚይዝ ግን ምርምርን ደግሞ ምርምር ውጤትን ልማትን አየህ ይሄንን ትልልቅ ሜጋ አይዲያዎችን የሚወልድ ደግሞ ኬሪየርን አድምቶ የሚሰራ ደግሞ ያስፈልገናል በሁለቱ ነው ማኒፋክቸሪንጉ ቀርቶ አይደለም ጀርመን ውስጥ ማን ነው ትምህርት ቤቱ ቀርቶ አይደለም ማኒፋክቸሪንግ ላይ ፎከስ ያደረጉት አሜሪካ ውስጥ ሃርቫርድን ዘግተው አይደለም ሌሎችን ነገሮች የፈጠሩት ስለዚህ ሁለቱን አንድ ላይ አምጥተህ ኬሪየሩንም እንደገና ሙያውንም በደንብ አድርገህ አሰናስነ የሚወስድ ስርዓት ከተፈጠረ እነኚህ በተለይ አሁን እየመጡ ያሉት እኔ ሳይማሩ ባይዘው በጣም ኢምፖርታንት ነገር ነው ባይዘው መማር ጥቅሙ ምንድነው ካልከ አንደኛ መረጃን ያደራጃል ሁለተኛ መረጃን አደራጅቶ ይተነትናል ሶስተኛ የተነተነውን መረጃ አናላይዝ ያደረገውን መረጃ ደግሞ ወደ ፕሮዳክት ይቀይራል ትምህርት የሚጠቅመው እሱ ነው ስለዚህ ትምህርት ይቀራል ማለት አይደለም ቢማሩ መርጣለሁ ኢንዱስትሪ ፎከስድ የሆኑ ሾርት ተርም ትሬኒንጎች መውሰዳቸው ገንዘብን ሀብትን መፍጠራቸው ጥሩ ሆኖ ሳለ በትምህርት ቢያግዙት ደግሞ የተሻለ አቅምን መፍጠርም ደግሞ ዴታ ላይ የተመሰረተ ስራን እንዲሰሩ ስለሚያግዛቸው ማለት ነው ይሄ አንድ ነገር ሁለተኛ ደግሞ እነኚህ ተመርቀው ሲወጡ አብዛኛው ሰዎች እኔ በጣም ይገርምህ እነኚህ ዴስፐሬትሊ ስራ የሚፈልጉትን አንዳንዶቹን እየጠራው ቢሮ ጠይቃቸዋለሁ ስጠይቃቸው ለምንድነው ማለት በጣም የምትወደው መሆን አለበት ምናምን አይኔ ደርሶኝ ነው የገባሁት እንዴ መንግስት የሰጠህን እንደ ቀኖናና እንደ ዶግማ አለቅም ብሎ መያዝ እንዴ 5 አመት ዋጋ ከፍዬበት ብራዘር 20 አመት እኮ ዋጋ ልከፍል ነው እንደዚሁ አከሄድክ ስለዚህ በቃ እሱን መንግስት ሰጥቷል አመስግነህ የሚጠበቅብህን ኮስት ሼሪንግ ካለ ከፍለህ አሁን ደግሞ it's time to focus on yourself ወደ ራስ ግን ሰዎች ፍርሃት ስጋት አለባቸው ያቺ ከሚያቋት ዓለም መውጣት መጀመሪያም ፈልገውት አይደለም የገቡት ከገቡ በኋላ ኮንፈርትን ክሬት አድርገው ከዛ መውጣት ያስፈራቸዋል አሁን ደግሞ እኚ ከ18 19 21 ስፔሻሊ ምክንያቱም በዛ ውስጥ ኬሪየር የሚመሰረትበት ነው ከ21 ደግሞ እስከ 27 28 7 አመቱ ኬሪየር የሚሞከርበት ነው ከ28 29 ስፔሻሊ 30 ጀምሮ ኬሪየርህ ወደ ሌላ ትልቅ ደረጃ የሚገነባበት ነው ከ40 አመት በኋላ ኬሪየርህ መልሶ የዘራኸው የምታጭደመ በኬሪየር ደግሞ የምትካስበት ዘመን ፕራይም ታይም የሚባለው 40 ላይ አይደል ይሄ እንግዲህ ኮንቬንሽናል በሆነው የታይም ላይን ስናየው ነው አሁን ዲስራፕት እየሆነ ነው እንግዲህ በቴክኖሎጂውም በምኑም እየሆነ ይሄንን ግን ስታየው በዚህ መንገድ ደግሞ ሊሂድ የሚል ኬሪየር ላይ ፎከስ አድርጌ ነው መኖር የምፈልገው ለሚል ሰው እንግዲህ ውስጥ 40 ላይ ፕራይም ስትል ዞር ብለህ ስታይ ምንም ከሌለ 40 ከመድረስ በፊት አሁን ላይ ኬሪየር በሚሞከርበት በሚፈተሽበት በ21 22 ወደ ሌላ ነገር ሽፍት ማድረግ ያስፈልጋል አንዱ ነው የምሰጠው ኮርስ ኬሪየር ሽፍት ነው ኬሪየር ትራንዚሽን ከአንድ ኬሪየር ወደ ሌላ ኬሪየር ባይዘው እኔ ኮምፕሊትሊ ከህክምና ወደ ዲፕሎማሲ ከተትኳቸው ልጆች በእውነት ማለት it's so surprising 7+ years ኢንቨስትመንት ግን አይጠቅምም ወይ በጣም ጠቅሟቸዋል ባይዘው ምክንያቱም ነገሮችን አናላይዝ የሚያደርጉበት መንገድ ፓተርኑ ተመሳሳይ ነው እዛም ዲያግኖስ ዝም ብሎ አይደረግም ወይ እንደው ሳይህ መልክህን ሳየው የሆነ ጉበት ሳይኖርብህ አይቀርም አይባልም መጀመሪያ ይጠይቁሃል
ከዛን በደንብ ይጠይቀዋል፣ ከዛን ዲያግኖስ ያደርገዋል፣ ከዛን የላቦራቶሪ ፍተሻ ይካሄዳል፣ ከዛን የመጣውን ውጤት ደግሞ የመተንተን ወይ የመተርጎም ስራ ይካሄዳል። መጨረሻ ነው ፕሪስክራይብ የሚደረገው። ሴም ወይ እዚህም ዲፕሎማሲም ላይ ሲመጡ ወይ እንዲሁ ሳየው ግን ለኢትዮጵያ የሚያስፈልገው አይሉም። እንደውም ጠቀማቸው እንጂ አልጎዳቸውም። እኔ አሁን ባችለሬን የሰራሁት የናቹራል ሪሶርስ ማኔጅመንት ነው። ተፈጥሮ ሀብት አያያዝ ገበሬ ነኝ ማለት ነው በሌላ ቋንቋ። እውነቴን ነው የምልህ። ኤቭሪቲንግ ግን የተሰራሁት ባይዘዌ በዛ ጊዜ ነው። ለተፈጥሮ ያለኝ አንደርስታንዲንግ ሲቀየር ለሰው ያለኝ አንደርስታንዲንግ መቀየር ጀመረ። ተፈጥሮን አለመጠቀማችንን ስመለከት ኢትዮጵያ ውስጥ ምን ያህል ጭንቅላት እንደተቆለፈ ገባኝ። ለእኔ እንደውም ፐርፐዜን ነው የሰጠኝ ያ ትምህርት። አሁን ትሰራበታለህ አልሰራበትም፣ ኦፍኮርስ ግን ላይፍ ስታይሌ ላይ ተመለከታለህ። ቢሮዬ ብትመጣ ፕላስቲክ ፍሪ ነን። በጣም አትክልቶችን እንከባከብ። እርግጥ እኔ የደብረ ዘይት የቢሾፍቱ ልጅ ነኝ፣ ከአትክልት ጋር ነው ያደግኩት። ሶ በጣም ክሎዝስት የሆነ ሪሌሽንሺፕ እንድፈጥር ተፈጥሮን እንዳከብረው እንድንከባከበው ሆኖኛል። ግን ሺፍት አላረኩም ያርጋለሁ ወዲያው ባችለሪ ግን በሊደርሺፕ ከዛን አሁን ደግሞ ሞር ፎከስ እያደረኩና ስፔሻላይዝ እያደረኩ ያለሁት በዲፕሎማሲው አቅጣጫ። ሶ ይህንን ስታየው ትራንዚሽን ኢስ ኦኬ። ሰዎች ፈርተው ዛው ካልቀሩ በስተቀር ኬሪየር ትራንዚሽንን መፍራት የለባቸውም። አክሰፕት ማድረግ ያስፈልጋል። ሳም ፖይንት ደግሞ እየመጣ ያለው ነገርስ አሁን ያለው ኃይለኛ ዲስራፕሽን አለ። የትኛውም እንደውም ከዚህ በፊት አቶ አሼ አንድ ስልጠና ሰጥቶ ነበረ አዲስ አበባ። ቡርሃን በእርግጠኝነት ሊያውቃቸው ይችላል። ዜድ ሙዚቃ ቤት እኔ እንኳን ማውቃቸው፣ አምባሰል ሙዚቃ ቤት፣ ማህሙድ ሙዚቃ ቤት የሚባሉ ነበሩ። አሁን ያልነበሩ እስኪመስሉ ድረስ የሉ። ለምን ሲባል ሲዲ መጣ። ሲዲ ሲመጣ እነዛን ካሴት ምናምን የሚባሉትን ነገሮች ድራሻቸውን አጠፋ። ከዛ ከሲዲ ደግሞ አሁን ፍላሽ አሁን ደግሞ እንደውም ክላውድ ላይ ነው ያለው። ስለዚህ ዘመኑ ራሳችን ኬሪየሩን ሽፍት ካላረግን ይሄ ዲስራፕሽኑ ራሱ አያጠፋንም ወይ አይደለ? ሲስተም ሲዘረጋለ እዛ ውስጥ ፊት እያረክ መኖር ይቻላል። ሮንግ አይደለም በራሱ። አሁን ግብርና መር ኢኮኖሚ ነው፣ እዛ ውስጥ ነው ትምህርትም ምንም የሚፈጠረው። አሁን ማኒፋክቸሪንግ ነው። ስለዚህ እንደዚህ አሁን ኮንስትራክሽን ነው፣ ኢንጂነር ነው የሚያስፈልገው 70% ሲባል ዝም ብለህ እየገባ ምትኖር ከሆነ የሲስተም ግብአት ሆነ ትኖራለህ። እዛ ውስጥ ራስን ካፒታላይዝ አድርጋ አቅም ፈጥረህ ኬሪየር ፈጥረህ መኖር ይቻላል። ያ ጆርኒው ካዋጣ። ግን አንዳንዶች ሲስተም ፈጣሪ ናቸው። ዶንት ፎርጌት ቅድም ያልኩን ኒድ ባሌለበት ኒድ የፈጠሩት እነኚህ ዲስራፕተርስ ናቸው። ኒድ እኮ የለም አውት ኦፍ ኖዌር። አውሮፕላንም ሰው ስለፈለገ አራጣን እኮ ስላለ አይደለም። ሁልጊዜ ዲስራፕተርስ ኦር እነኚህ የአንተርፕሪኒያል ማይንድ ሴት አንተርፕሪኒያል ሊደርስ መጪውን ነው ፎከስ አድርገው የሚሰሩት። ይሄ ኮንሰፕት የአንተርፕሪኒያል ሊደርሺፕ ኮንሰፕት በነጮቹ 2000 ላይ እንደ ኮንሰፕት በደንብ ሲተዋወቅ ማክሚላን እና ማግሬዝ የሚባሉ ሁለት ምሁሮች ሲያስተዋውቁት አንድ መጽሐፍ ኢንተርፕሪኒያል ማይንድ ሴት የሚል መጽሐፍ ውስጥ አስተዋወቁት። እሱ ሀሳብ ሲተዋወቅ በጣም ሁለት ለየቅል የሆኑ ሀሳቦችን ነው ኮምባይን ያደረጉት። አንተርፕሪኒያል ሊደርስ አንተርፕሪነርሺፕ ስትል ብዙ ሊደርሺፕ ላይ አታገኘው። ሊደርሺፕ ስትል ራሱን ችሎ ለዘመናት ቆይቷል። አንተርፕሪነርሺፕም ራሱን ችሎ ግን አሁን የሚያስፈልገው የሊደርሺፕ አቅም ያለው ዲስራፕተር ወይም አንተርፕሪነር ነው። ዋይ ቢካዝ ሲስተም ዝርጋታ ላይ ነው ፎከስ የሚያደርገው እንጂ ለሲስተም ግብአት እየሆነ አይደለም። ምን ማለት መሰለ? ኤለን ማስክን ውሰድ። በዶጅ ሳይሆን ዶጅ አሁን ያለበት ሳይሆን እሱንም እሱ ኢንተረስት የፈጠረ ነው የሚመስለኝ። ዶጅ የሚባል ኢፊሸንሲ ላይ ፎከስ የሚያደርግ ተቋም ያስፈልጋል ብሎ የፈጠረው እሱ ይመስለኛል። እንደው ብዙ መረጃ የለ። ግን እሱ ጋር አሁን ፕሮጀክት ኤክስ ውስጥ የሚሰሩ ሶፍትዌር ኢንጂነሪንግ የተማሩ ሰዎች እሱ ለዘረጋው ሲስተም ግብአት ናቸው። ወይራስ ደግሞ እሱ ራሱ
ሲስተም አምጪ ሆኖ ደግሞ ታየዋለህ። ሲስተም ከተዘረጋልህ ከዘረጋህ በኋላ ለሲስተም ግብአት የሆኑ ሰዎችን ትፈልጋለህ፣ ታመጣቸዋል፣ ትከታቸዋል። ኒዱን ስለፈጠርክ ኒዱ ደግሞ ዴማንድ ይፈጥራል። ዴማንዱን እያየ አንተ ሰፕላየር ትሆናለህ። ስለዚህ እኔ በጣም ጠቃሚ ይሆናል ብዬ ማስበው አንደኛ በሲስተም ዝም ብለን ኢንገልፍድ እየሆን ወይ ዝም ብለን እየገባ የምንኖር ባንሆን እመክራለሁ። ያኛው መንገድ አያዋጣም ግን እያልኩ አይደለም። ለተሰጠው ሲስተም ለመፍጠር ለተሰጠው በዛም ጉዞ ላይ ደግሞ ሰልፉንና ጦርነቱን ለመቋቋም ለሚችል ሰው እነኞቹ ግን ዲስራፕተሮች እንዳሉ አውቀው ሁልጊዜ የተዘጋጀ ኑሮ ያስፈልጋል። ስታግናንት ግሮዝ አያስፈልግም። የስ ለሲስተም ምናልባት እኔ ኬሪየር ላይ ፎከስ ማድረገው it doesn't matter who gave me መንግስትም ይስጠኝ ወላጆቼ ፈልገውም ያስተምሩኝ it doesn't matter እኔ የምፈልገው ስቴቢሊቲ ነው። አንድ የኬሪየር ፐርሰናሊቲ አለ ቅድም ያወራናና አንዱ ስቴቢሊቲ ነው። ስቴቢሊቲ የሚባለው ስቴብል ሆኖ መኖር የሚፈልጉ በቃ ደሞዝ ስጣቸው ገብተው ሰርተው ወጥተው ልጅ ማሳደግ ማግባት መኖር ልክ አይደለም ብሎ ማሰብ ሮንግ ነው። ስቴቢሊቲ በራሱ እንደኔ መከራውን ለምን ይብላ ልክ ነው። በቃ ተረጋግቶ መኖር የሚፈልጉ አሉ። እነሱ ስታግናንት የሆነ ኑሮ ወይም ደግሞ ፊክስድ የሆነ ግሮዝ እንዳይኖራቸው ከፈለጉ እቺ ዓለም የኛ ብቻ አይደለችም። አክቹአሊ ሲስተሙ እየተዘረጋ ያለው በጥቂት ሲስተም ቢልደርስ ኦር ክሬተርስ እንደሆነ ወይም ዲስትራፕተርስ እንዳሉ አውቆ ራስን ከዳይናሚክሱ ጋር አብሮ ለመሄድ ሁልጊዜ ራስን ማሳደግ ግን ያስፈልጋል። እሱ ላይ ምርጫ የላችሁ። ቅድም ያልኩት እንዳረሰ እኔ ሲስተምን መፍጠር አልፈልግም፣ ሲስተም ውስጥ መኖር ነው የምፈልገው ማለት ይቻላል። መጥፎ አይደለም። ሁሉም ሰው ቀጣሪ መሆን አይችልም። ማን ሊቀጠር ነው እንደዛ ከሆነ? ግን ደግሞ እኔ ተቀጣሪ ነኝ ብሎ ያችኑ ብቻ ይዞ ቴክኖሎጂው ሲቀየር፣ ዓለም ስትቀየር፣ ጊዜው ሲስተሙ ሲቀየር ስታግናንት ኮንክ 30 ዓመት ልትሰራ ይችላል በዛ ነገር ግን አታድግም። ይሄኛው ግን ምርጫ የለም። ገብቷል? ስለዚህ ዲስራፕተርስ እንዳሉ አምኖ ራስን ማዘብ ወይ ራስ ደግሞ ዲስራፕተሮቹ ደግሞ የሊደርሺፕ ኮንሰፕትን መክተት አለባቸው እነሱ ውስጥ። ምን ማለት ነው? ኑሮ ገንዘብ ከመፍጠር ያለፈ እንደሆነ ማመን አለባቸው። that's where the leadership comes in። ኑሮ ዴማንድ ኒድን እየፈጠሩ ዴማንድ ክሬት በማድረግ ሰፕላይ በመሆን ብቻ እንዳልሆነ ማሰብ ያስፈልጋል። ለካ ሁለንተና የብልጥግና የሚመጣው አንተ በፈጠርከው ዴማንድና በሸጥከው አቅምና በፈጠርከው ሀብት ላይ የተመሰረተ ሳይሆን ያ በሰበሰብከው ሀብት መልሰ ምን ያህል በትነሃል ነው ሁለንተና የብልጥግና። አንተርፕሪኒየር ሊደር መሆን ማለት እሱ። ኢኖቬተር ነኝ ባይዞ የሚገራርሙ ሳይኮፓቶችን ዓለም ላይ ስትመለከት ቢሄቪየራል እንትናቸውን ስታየው ስማርት ናቸው፣ ኢኖቬተርስ ናቸው። ሳይኮፓት እኮ ናቸው ግን ኢነርጂ ሶርሳቸው ሮንግ ነው፣ አጥፊ ነው። ስማርቱ ነው እንዴት ማሱን መግደል ነው የሚያስቡት። አንዳንድ ባለሀብቶቻችን አንዳንድ ነጋዴዎቻችን ስማርት ናቸው፣ ባይዘው ስማርት የሚገራርሙ ናቸው። ኦፖርቹኒቲን እንዴት ዩቲላይዝ ማድረግ እንዳለባቸው ያውቃሉ። ግን እንዴት ሰውን በጅምላ እንደ መግደል አይነት ባህሪ እንዳላቸው እንኳን አያውቁም። ይሲ ኦፖርቹኒስቲክ ሆኖ ሰውን አስጨንቀህ የምትሰበስበው ሀብት አንተን ሂዝ ዲስትራፕተር አያስብልህ። እዛ ጋር ኮንቲኒየስ የሆነ የማይቋረጥ እድገት ሲስተም ውስጥ ኢንገልፍዱ ነው ወይም ደግሞ የሲስተም ግብዓት የሆኑት የማይቋረጥ ግሮዝ ያስፈልጋል። እዚህ ጋር ደግሞ አንተርፕሪኒየር ሊደርሺፕ ማይንድሴት ደግሞ ያስፈልጋል። ሪስፖንሲብል እንዲሆን እግዚአብሔር የሰጠህን አቅም የሰጠህን አእምሮ
የሰጠህን ክህሎት ላልተፈለገና ለተሳሳተ ዓላማ እንዳትጠቀምበት። እንግዲያውስ ዲስራፕት የምታደርገው ለሰው ልጆች እድገት፣ ለሰው ልጆች ለውጥ፣ ለሰላም እንደሆነ ማሰብ ያስፈልጋል። ጥሩ ምሳሌ የሚሆነን ማን ነው? ያ ኖቤል ፍሬድሪክ ኖቤል የኖቤል ሽልማት እሱ ታውቃለህ አይደል? የደማሚት ፈጣሪ እንደሆነ ይሲ ዲስራፕተር ነው አይደለም? ነው። ክሬት አድርጓል። አሜዚንግ ነገር። ሀብት ሰብስቧል። የስ ሰብስቧል። የሚገርም ሀብት ሰበሰበ፣ ገንዘብ ፈጠረ። ነገር ግን ሰዎች የሚያልቁበትን የሚጎዱበትን ነገር እንጂ ሰዎች የሚያድጉበትን ነገር አልፈጠረም። ግን ዘሞመንት ሲገባው ሪስፖንስብል ሆነ፣ ሊደር ሆነ። ያን ሰዓት ምን አረገ? ሀብቴ ለካ ለሰዎች እድገት፣ ስልጣኔ፣ ለውጥ፣ ዴቨሎፕመንት፣ ሰላም ኮንትሪቢዩት የሚያደርጉትን ሰዎች ማበረታታት ነው። አሁን ሰው በደማሚት አምራችነቱ አያውቁም። ልክ ነው። ፍሬድሪክ ኖቤል በኖቤል ሽልማቱ ግን ያስታውሱታል። that's where the legacy is. legacy comes with leadership mindset, with responsibility, accountable ስትሆን ነው። አየህ ሁለቱም በራሳቸው መጥፎ አይደሉም፣ አተረጓጓማቸው ነው ግን አደጋ። አንዳንድ ጊዜ ለምንድን ነው የራስን ስራ ማሰራው? ለምን ተቀጥረህ ትኖራለህ? ለማንም እየገበርክ ጭንቅላትህን፣ አቅምህን፣ ጊዜን እየሰጠ አንተ የትም ሳታድግ የሚሉ ሮንግ ናቸው። የሱ ፓዝዌይ በዛ ጋር ከሆነ ራሱ ኮንቲኒየስሊ እያሳደገ ዲሊቨር ያደርጋል። ወይ ራስ ደግሞ አንተ እኮ የሚገርም ኢኖቬተር ነህ እና እስቲ ቦምብ ፍጠርና እዛ ስቴዲየም ሄደን እናፍርስ አይባልም። ዲስራፕተር መሆን እነኚህ ሲስተም ውስጥ የሚገቡትን ለማገዝ፣ ኑሯቸውን ለማቅናት፣ የተሻለ ህይወት እንዲኖሩ ለማድረግ የሊደርሺፕ ሪስፖንሲቢሊቲም ተሰጥቷል። እግዚአብሔር አብሮ የሰጠ የሚገርም ሪስፖንሲቢሊቲ እሱ ነው። 130 ምናምን ሚሊዮን የኢትዮጵያ ህዝብ አለ። የእናንተ ተቋም ብዙ አይመስለኝም፣ ብዙ ተቋም ያለ አይመስለኝም እዚህ ላይ ያለ። ስለዚህ 130 ሚሊዮን የኢትዮጵያ ህዝብ አለ። ከዛ ውስጥ ደግሞ የሆነ ፐርሰንቱ ሊደር ካልሆነ ይሄኛው መቀበል አይችልም። ትክክል። አለበዛ ይሄ 130 ሚሊዮን ያልነው ኮሌክቲቭ ማይንድሴት ይውጣውና መልሶ እንትን ነው የሚሆነው አይደለ? ቪሽየስ ሰርክል ነው የሚሆነው። ምን ያህል ሰው በእናንተ ውስጥ በእናንተ ተቋም ወይም ደግሞ የእናንተን የመሰሉ ሌሎች አያስፈልግም ወይ? በየቦታው በየወረዳው ሊሆን ይችላል። ትክክል። መቼ መሰለኝ አይ ቲንክ ከዓመት በፊት መሰለኝ እንዲሁ ወዳጆች አሉኝ አሜሪካን ሀገር ነጮች በፍቅር ያሳደጉኝ እና እነሱ ጋር ሄድኩኝና ከዛን እነሱ አንድ የሆነ ተቋም አላቸው። የዛ አካባቢውን ማህበረሰብ ነጮች ናቸው አብዛኞቹ። ጋበዟቸው ወደ 300-400 የሚሆኑ ነጮች ፈንድሬዝ እንዳረገ። ከዛ ተሰበሰቡ። ከዛ አወራቸዋለሁ እኔ ስለ ማይንድ ሴት፣ ስለ ሊደርሺፕ። እንደው እኔ ስለሆንኩኝ እና በእነሱ ቤተሰብ ስለመጣው ወደውኛል። ግን አይ ሚን ላይክ ፋሲኔት አላረጋችሁ ይክንቴል ኤነርጂ። ከዛን ልክ ልጨርስ አካባቢ እንደ ኩኔ አይነት ነገር ነበረ። ያን ሰዓት የኔ ቤተሰቦች ወጡና ምን አሉ? yes we understand። ምክንያቱም ያውቃሉ የኔን ስራ በደንብ በጥልቀት ያሳደጉኝ እነሱ ስለሆነ ያውቃሉ። yes we understand it's not a conventional way of doing things in America because እነሱ አገር ፈንድሬስ ሲደረግ የሆነ ምስኪን የድሃ ነፍጣም አመዳም የሆነ አንድ ህጻን ልጅ ትለጥፋለህ። ከዛ ከቻልክ በጥሩ ሳውንድ ትራክ፣ ካልሆነ የሆነ ኢሞሽን ክሬት አድርገህ ኪሳቸውን ትፈለቅቃለህ። እነሱ ደግሞ እያዘኑ ለዚህ ልጅ ትምህርት ቤት መሄጃ፣ ለዚህ ልጅ ምግብ፣ እንደዚህ ተጎርቶ አያሳዝናችሁም ኢን አፍሪካ ስትል እነሱ ደግሞ በቃ ልባቸው ተነክተው የኔስ no I'm not looking for you money እንደው ካገዛችሁኝ ተቋሜን ገንቡልኝ፣ ተቋሜ ህዝቤን ያግዛል። አየህ አልገባቸውም። ብዙዎቹ ነጮች የሚያውቁት የሆነች ዶላር ይወረውራሉ። እኔም እኮ የዛው ሰለባ ነኝ። ገብቷል።
በቃ እንደዛ ነው እነሱ የሚያውቁት። ከዛ ነገሯቸው። ብዙ አልገባቸውም። ኤኒዌይ ትንሽ አንደርስታንድ ለምን መሰለህ ያነሳውልህ ከኢህአዴግ የሚባለው ስርዓት እንግዲህ መንግስት ከሆነ በኋላ በከፍተኛ ሁኔታ የናን ፕሮፊት ለትርፍ ያልተቋቋሙ ድርጅቶች ናን ፕሮፊቶች በጣም ወደ ሀገር መጥተዋል፣ ገብተዋል። ከዛን እዚሁ ሀገር በቀል ሆነው ደግሞ እንደ ሲቪል ሶሳይቲ ኦርጋናይዜሽን ደግሞ የተቋቋሙ ሲኤስኦ ሆነው ደግሞ የተቋቋሙ ብዙ ድርጅቶች አሉ። ግን በልክት በዛኛው ጊዜ ሲቪል ሶሳይቲ ኦርጋናይዜሽን ያን ያህል አቅም አልነበረው፣ ግን ናን ፕሮፊቶች ነበሩ። ኤንጂኦ ናን ፕሮፊት ኦርጋናይዜሽን እነኚህ ኤንጂኦዎች አብዛኞቹ የተመሰረቱት በእነኚህ በነጮች ድጋፍ ነው። ምን ላይ ነው ግን ፎከስ ያደረገው? ፊዚካል ኒድ ላይ ነው ፎከስ ያደረገው። ለዛ ነው ባይዘዌ ሁሉም ሰው ከተወሰነ ዓመት በፊት ተመርቆ ኤንጂኦ ሰራተኛ መሆን የሚፈልገው። ነጭ ገንዘብ ይልካል፣ ጥሩ ደሞዝተኛ ትሆናለህ፣ አበል ይሰጣል፣ አልዋንስ ይሰጣል፣ ምናምን አላሳደገንም። በጣም ድራስቲካሊ ይችን ሀገር የጎዳው የነን ፕሮፊት ኮንሰፕት ነው። ሰው እንደው ተጣጥሮ ፐብሊክ ሰርቫንት መሆን አይደለም የሚፈልገው። እንደው የሆነች ኤንጂኦ ውስጥ ብትወተፈኝ ይላለሁ። እኔ ከቻላችሁ እኔም ካገኘ ወጥፉኝ። እውነቴን እኮ የምልህ ለምን መሰለ በጊዜው ከጦርነት ከዲስትራክሽን ስለሆነ የገባው ያ ስርዓት መልሶ መገንባት ይፈልግ ነበር። ስለዚህ ፈቀደላቸው፣ ገቡ። ሉክ ዩኤስአይዲ አየሳሟን የሰጠህ ነገር በሱ ነፃ ፍቃድ ላይ ተመሰረተ ስለሆነ ኤኒ ታይም ቢወስድብ መጠየቅ አትችልም። እሱ ነው የሰጠ። አውሮፈ ብሉ በቃ ዘግቻለሁ አለ። የጤና ተቋሞቻችን አብዛኞቹ በእነሱ ሰብሳይድ ይደረጋሉ። ግብርናዎቻችን አብዛኛው በዩኤስአይዲ ሰብሲዳይዝ ይደረጋል። ድንገት በጀት ሲያቆምብህ ምን ያህል ቤተሰብ፣ ምን ያህል ገበሬ፣ ምን ያህል የጤና ተቋም ይሄ ሴፍቲ ኔት ብትለው የጤና ኬላ ምናምን የጤና መድን ምናምን በሰብሲደሪ ነው። ያ ሁላ እንደውም ያውነን ታውቃለህ የባሰ ይሄ ደግሞ ተቋርጦብን አየህ። ይሄ አንተርፕሪኒየር ሊደር ብዬ ቅድም ስለፈለፈ የነበረው ትራጀክተሪውን እያየህ ቀድመህ የምትዘጋጅበትን አቅም ነው የምትፈጥረው። አሁን ዘኒው ኖርማል መሆን ያለበት ኢትዮጵያ ውስጥ እኛ ለምሳሌ ሲቪል ሶሳይቲ ኦርጋናይዜሽን ባይ ዘ ዌይ there is a huge difference of course cross sectional የሆነ ፖይንት አለ። ኤንጂኦ እና ሲኤስኦ ወይም ሲቪል ሶሳይቲ ኦርጋናይዜሽን የሚባለው አንዳንዴ በተቀያያሪነት እንጠቀምበታለን። በተለምዶ ኤንጂኦ ፊዚካል ነገር ላይ ነው ፎከስ የሚያደርገው። ትምህርት ቤት ይሰራል፣ ምግብ ይመግባል፣ ልብስ ይሰጣል፣ ምናምን ያደርጋል። ኤንጂኦ ምንም አይነት የአድቮኬሲ ጉዳይ ላይ አይገባም፣ የሲቪል ጉዳይ ላይ አይገባም። ወይራስ ሲቪል ሶሳይቲ ኦርጋናይዜሽኖች የኤንጂኦንም ስራ ሊሰሩ ይችላል፣ ግን ከዛ አለፈው የአድቮኬሲንም ስራ ይሰራሉ። እኛ አሁን ሲኤስኦን አንድ ምን ለውጥ እንዲመጣ ሲስተም እንዲቀየር ምናምን አድቮኬት እናደርጋለን። ሁለተኛው ሶሻል አንተርፕራይዝ ነን። ገንዘብንና ሀብትን ደግሞ ለመፍጠር ቢዝነስ እንሰራለን። ሴፍ ላይት 7 ዓመት ቆይቷል። 7 ዓመት የተደላደለና የማይቋረጥ ፈንድ ስላለው እንዳይመስል። ስንቶቹን ተቋማት አይቻለሁ በፈንድ የጀመሩ ፈንዱ ፌዝ አውት ሲያደርግ የተዘጉ። አየህ እኛ በጣም አድካሚ በሆነ ጆርኒ ሳናቋርጥ የቀጠልንበት አንዱ ሪዝን ምንድን ነው? ከውጪ እርዳታ ተላቀን የራሳችንን ሀብት ፈጥረን መሪዎች ላይ ኢንቨስት እናደርጋለን። ባይዘዌ የኛ ድርጅት አሁን ነው አክሰፕት እንዴት ነው በብልሃት ሲስተማቲካሊ ማስበው ሊደርሺፕ ነው። ግን ሪሶርስ ማመጣበት መንገድ ግን ሊደርሺፕ በሚል ብቻ አይደለም። ለምሳሌ ሰላም ላይ ሰራለሁ።
ወስጄ እኮ ሊደርሺፕ ላይ ኢንቨስት ማድረገው ግን እዛ ጋር ሳወራ እኔ ለኢትዮጵያ መሪዎችን መፍጠር ምናምን ብቻ ብዬ ካልኩኝ ጉድ ፎር ዩ ይሉኛል። ሂድና መሪ ፈጠር። ማንም ወዶ መሪ እንዲፈጠርለት አይፈልግም። እንደውም ቢችል መሪ እንዳይፈጠር አፍሪካ ውስጥ ያደርጉ ነበር ቢችሉ። እዛ ጋር ግን ሲሄድ ምንድን ነው የምለው? በጣም ሰላም አጥተናል። ሰላም ያጣነው ደግሞ ጥሩ መሪ የሆኑ ህብረተሰብ ላይ ለውጥ ማምጣት የሚችሉ መሪዎችን ተቋማትን ስላልፈጠርን ለሱ ገንዘብ ስጡኝ ወስደ መሪህን ታዘጋጅበታል። እነሱ የሚፈልጉትን ዲሊቨር ታደርጋለህ። አየህ ይሄ በጣም ሲስተማቲክ አፕሮች ያስፈልጋል። ስትራቴጂስት መሆን አለብህ። ግን እነሱስ ባይኖሩ ሀብትን ደግሞ መፍጠር አለብህ። አይ አልሰጠም ሳስብህ መሪ ነው እንጂ የምትፈጥረው ሰላም ላይ ውይይት ላይ ምናምን አታረግም ካሉኝ ደግሞ እኔ ደግሞ እዛ ጋር ሀብት እየፈጠርኩ ነው። አፍንጫችሁን ላሱት ብለህ ደግሞ አትሄድም። ሲስተማቲካሊ ወዳጅ ታረጋቸዋል። አቅምን እንድታይ ታመቻቸው። እንደኔ አይነት ድርጅቶች መብዛት አለባቸው። ምን ያህል አሉ? ዌል አሁን ዩዝ ሌድ ኦርጋናይዜሽን ምን መሰለ ጋፑ ካፓሲቲ ነው። ምን መሰለ እንደው አንድ ሐሳብ ጠቅላዩ በጣም ሲያስተምር በጣም የገረሙኝ አንድ ሐሳብ አለ። the 3I ብሎ የሚያስተምሩት አለ። አይዲያ፣ ኢንዲቪጁዋል፣ ኢንስቲትዩሽን። ሁል ጊዜ አይዲያ የሆነ ግለሰብ በኩል በየሆነ ኢንዲቪጁዋል በኩል ይመጣል። ያ ግን በግለሰቡ ላይ ተንጠልጥሎ ከቀረ ግለሰቡ ያደከመው ወይ የሞተ ቀን ያበቃል። አይዲያው ግን እንዲሻገር ምን መሆን አለበት? ተቋም መሆን አለበት። ተቋም አየህ ያ ግለሰብ ኖረም አልኖረም ቀጣይነት ይኖረዋል። አሁን እነኚህ ዩዝ ሌድ ኦርጋናይዜሽኖች ወይም ዩዝ ፎከስድ ኦርጋናይዜሽኖች የሆኑ ግለሰቦች አይዲያ ስላላቸው ይዘውት የመጡት ፓሽናቸው ወይ ቪዥናቸው ወይ የነሱ ፐርፐዝ ሊሆን ይችላል። ግን እነሱ ላይ ነው የተንጠለጠለው። አሁን ምንድነው ጋፑ ካልከኝ አሉ እኮ ሶሻል ሚዲያ ላይ ነው። እንደውም አሁን ዚስ ዴይስ መቼም እኛ ሀገር አንድ ነገር መነሳሳት ሲጀምር ክው አድርገን እንመታለን። አሁን ሊንክዲን ላይ ሲኦ ምናምን ወይም ደግሞ ዳይሬክተር ምናምን ብለው ራሳቸውን ሰይመው የሆነ ሀሳብ የሆነች ስታርታፕ ይዘው ሲመጡ ምን ሲሲዩትን ሌቭል ሳደርስ ራስን ሲኦ ምናምን ብለው ክው አድርገው ይመቷቸዋል። ግን ሮግ እኮ ነው። ቢቻል የሚያውቀው ነገር ካለ እንዴት ተቋም እንደሚፈጠር፣ እንዴት ኦርጋናይዜሽን ክሬት እንደሚደረግ፣ እንዴት ስትራክቸር ኦርጋኖግራም እንደሚሰራ ያሳያቸው። ካልሆነ ግን ዝም ቢላቸው እኔ እንደዛ አልቀበልም። ኦፍኮርስ እነሱም ደግሞ ተለጥጠው ገና እሱ ብቻ ሆኖ ሲኦ ብሎ ሲሲዩት የሆነ ስትራክቸርን ይዞ እሱም አደጋ አለው። መጠንቀቅ አለ። ባላንስ ሁል ጊዜ ያስፈልጋል። ግን ምን ልል ነው እነኚህ ዩዝ ሌድ ኦርጋናይዜሽኖች ግለሰብ የሚመራቸው ናቸው። ምናልባት በዚህም በዛም ቀለል ስለሚል ጊዜውም ትንሽ ደገፍ ስለሚያደርግ እንትን ፈጥረው ሊሆን ይችላል። ይሄ ላይሰንስ አግኝተው ሊሆን ይችላል። ግን ካፓሲቲያቸው አላደገም። የተቋም ቅርጽ አልያዙ። አየህ አብዛኛው እንደውም ሶሻል ሚዲያ ላይ ነው ድርጅቱ። ፊዚካል ኤግዚስተንሱ ላይኖር ይችላል። ጊዜው በእርግጥ ነሰሰርሊ ኦፊስ ገንብተህ የምትሰራበት ላይሆን ይችላል። ግን እመነኝ ዓለም ላይ ጠንካራ ተቋማት ኦንላይን የሚሰሩ አይደሉም። ሪል ፊዚካል እንትን አላቸው። ኤለን መስክ አንዱ ያደረገው ነገር ታውቃለህ አይደለ? ወርክ ፍሮም ሆም አይፈቀድም አለ። እንግዲህ ቴክኖሎጂን ትዊተር ገብቶ እኮ ያደረገው ኤቭሪ ኤክስኪዩቲቭስ ከያላችሁበት ቢሮ ካልገባችሁ ዩ አር ፋየር ነው ያላቸው። ለምን? በጣም ኢምፖርታንት ስለሆነ ነው። ኦፍ ኮርስ ዩቲላይዝ ልታረግ ትችላለህ ቴክኖሎጂ፣ ግን ፊዚካሊ ስትገናኝ ደግሞ ካልቸር፣ ፓርትነርሺፕ፣ ዲሲፕሊንን መታየቱ በራሱ የሚፈጥረው ስሜት አለ። ሶ እነኚህ ድርጅቶች አልበዙም አልልም፣ ሂሬን ዜር እየመጡ ነው። ግን ካፓሲቲያቸው በደንብ መደረጀት ግን ይቀርዋል። በጣም ብዙ ጋፕ አለ። እሱንም ደግሞ ታርጌት አድርጎ አሁን መንግስት መስራት አለበት። አሁን የሲቪል ማህበራት ማደራጃ ባለስልጣን አለ፣ አውቶሪቲ ፎር ሲቪል ሶሳይቲ ኦርጋናይዜሽን ወይ አክሶ የሚባል። አይ ቲንክ አንዱ ማንዴቱ እነኚህን
ኢመርጂንግ ዩዝ ሌድ ኦርጋናይዜሽን በካፓሲቲ ማሳደግ ነው። ቀረብ ብለው ቢጠይቁ ካፓሲቲ ይሰጣል። ለምሳሌ እንዴት ኦርጋናይዜሽን ክሬት ይደረጋል፣ ስትራክቸሩ እንዴት ይሰራል፣ ሪሶርስ እንዴት ይመጣል ያሳያቸዋል። እኛም እኮ ማንም አሳይቶን አይደለም ቱ ቢ ኦነስት እየሞከረን በመውደቅ መነሳ በትራያል ኤንድ ኤረር ነው ቅርጽ እየሰጠ ነው ስሜት እየሰጠ ነው የመጣ ነው እና በጣም በጣም አሁን ላይ እየመጡ ነው። የኛ ፍላጎት እንግዲህ ገና ነን እኮ የተወሰነ በየከተማው የጀመርናቸው ነገሮች አሉ። ለምሳሌ ሴፍ ሐዋሳ፣ ሴፍ ባህር ዳር፣ ሴፍ አርባ ምንጭ፣ ሴፍ ጅማ፣ ሴፍ ቢሾፍቱ እያለ በሴፍ ላይት ስም ኮሚኒቲ ክለቦችን እያቋቋምን ወጣቶች ዛንጌጅ እንዲያደርጉና እያደረግን ነው። እሱ ግን ለ130 ምናምን ሚሊዮን ህዝብ ስታነጻጸሩ ሬሾ በጣም አናሳ ነው። ለዛ ነው ኢንዲቪጁዋሊ ፎከስ አናርገም። ሲስተሙን ከዘረጋ ነው ሲስተሙ ራሱ ማሱ ጋር መድረስ ይችላል። ለዛ ነው እኛ አሁን እስከ 2032 በነጮቹ 1 ሚሊዮን ሊደርስን መፍጠር እንፈልጋለን፣ ማዘጋጀት እንፈልጋለን፣ ማገዝ፣ ማረቅ፣ ማስታጠቅ እንፈልጋለን። 1 ሚሊዮን አንተርፕሪኒየር ሊደርስን በ2032 እሱ አጀንዳችን ትራንስፎርም 2032 ይባላል። ያንን ታርጌት አድርገን የመጀመሪያው ማይልስቶን ኦልሬዲ በ2021 ጨርሰናል። ከ2018 በነጮቹ እስከ 2021 ፋውንዴሽናል ፔሪየድ ቅድም ያልኩን አምቢሽን ኖሮህ ካፓሲቲ ግን አናሳ ከሆነ ረጅም ርቀት አትሄድም፣ ወደ ፋንታሲ ያስገባል። ስለዚህ ፋንታሲ አምቢሽንህን በደንብ ሰፕረስ እንዳያደርገው ማነው ካፓሲቲን ሰፕረስ እንዳያደርግ ሁሉ ጊዜ ካፓሲቲ ማሳደግ። አምቢሽንህ ኖሮ ካፓሲቲ ታች ከሆነ ፋንታሳይዝ እያደረግከው ፋናቲክ የሆነ ላይፍ ትኖራለህ። ወይራስ ደግሞ ካፓሲቲ ግን በጣም አድጎ አምቢሽን ከሌለ የሲስተም ሰለባ ትሆናለህ። እጁ እኮ ወርቅ ነው ናስቲ ስራ እየተባልክ ልትኖር። ስለዚህ አምቢሽንም ፍላጎት ቪዥን ድሪም የሚባለው ከካፓሲቲ ጋር እየተመጣጠነ መምጣት አለ። ያንን 3 ዓመት የሰራ ነው እሱ ላይ ነው። አሁን ከ2022 እስከ 2032 10 ዓመቱን ሊደርሺፕ ላይ ኢንቨስት እናደርጋለን። አንተርፕሪኒየር ሊደርስ ጥሩ ታለንት ኖሯቸው ሊደርሺፕ ማይንድሴት እንዲኖራቸው ሰራተኛም ምንም እንዲሆኑ ነው የምንፈልገው። ከዛ በኋላ ነው ሃርቨስት ፔሪድ የምንለው ደግሞ እስከ 2053 ደግሞ ለ20 ዓመታት የምንሰራው ከ2033 እስከ 2053 የምንሰራው ደግሞ ትልቅ ቪዥን አለ። በኮንቲኔንታል ሌቭል ደግሞ የምንሄድበት እነኚህ መሪዎች ብራዘር እኔ ማርክ ማይ ወርድ እኔ ክሬት ማድረገው ይህ የሊደርሺፕ ዩኒቨርሲቲ እመነኝ ከጁባ ከሀርጌሳ እውነቴን እኮ የምልህ በጣም ደስ የሚል እንዴ ከአስመራ ሰው እኮ ስኮላርሺፕ ሰጠን አላመጣንም ገና። አዲስ አበባ ዩኒቨርሲቲ እኮ 75 78 ዓመቱ ነው እንዴ። this is time by the way ከጁባ ማምጣት ሳውት ሱዳን እኮ ገና አልደረስንም። ኢስት አፍሪካ ሪጂናሊ እንኳን እኮ ፕሬስ አላረግንም። ከ2033 በኋላ ያ የሊደርሺፕ ተቋም ከእንደኚህ አፍሪካ ሀገሮች እያመጣ በኮንቲኔንታል ሌቭል እስከ 2053 እንሰራለን። እንገስዋት እሱ ሞዴል 2053 ይባላል። ሞዴል 2053 የአፍሪካ ዩኒየን 2063 አጀንዳ ኢትዮጵያን 10 ዓመት ቀድማ ሞዴል ሀገር አድርጎ ማምጣት ነው ፍላጎታችን። ቀደምት ነበርን፣ ቀደምት እንሆናለን። አሁን የኛን ዩኒፊኬሽን የኛን አንድነት የኛን ጥንካሬ እየጠበቀ ነው የአፍሪካ ልጆች። ሰሞኑን አንድ ቪዲዮ አይቼ ልቤ ተሰበረ። አንድ ዩጋንዳዊ ወጣት ፊቷንና ጸጉሯን እንትን እያለች ከውስጥ ኮመንት ላይ በቃ አንቺ ዝንጀሮ፣ አንቺ እንደዚህ፣ አንቺ ከዛን ቪዲዮ ሰራች። ዋትስ ሮንግ ዊዝ ኢትዮጵያንስ? እናንተ አፍሪካውያን አይደላችሁ? አየ አሁን እየፈጠርን ያለ ነው። ስትጠብቆ ማቆሚያ የለህም። ከሰፈርም ወርደቆ ትገባለህ። እሱ ሮንግ ነው። ኢትዮጵያም እኮ ለእኛ እኮ ልትጠበን ይገባል። አፍሪካ የሚባል ሰፋ ያለ ደግሞ እንትን ያስፈልገናል። እና ያችን ልጅ ሲያሸማቅቋት እንዲህ ኢትዮጵያኖች አፍሪካውያኖች አይደላችሁም እንዴ? እንዴት በመልኬ ነጭ ነው ሬሲስት ሆኖ ሲያገልምና እኛ ኢትዮጵያን ባይዘው እኔም ትንሽ ቀላ ያለው ቆዳ ያለኝ
ባርዬ የምንለውም ልጅ ወጣ ስንል ሁለታችንም ጥቁር ነው የምንባለው። ልዩነቱም አይታያቸውም። አንድ ጊዜ የሆነ ሀገር ሄድኩኝና እኔ እኮ እዚህ ረጅሙ ምናምን ነው በባለው ሾላ ዛፉ ምናምን ነበር። እዛ ሲሄድ ጃይንት ናቸው። አንተ እንደዚህ አጭር ነኝ እንዴ አልኩኝ። ሪላቲቭ ነው ላይ ወጣ ስትል ነው የምታውቀው። ገብቷል? ወጣ ስትል ይልቁንስ አፍሪካን ዩኒፋይ ለማድረግ ኢትዮጵያኖች መዘጋጀት አለብን። የኛ የ2053 ሞዴል 2053 ራይ የአፍሪካ ራይ ነው። ፓን አፍሪካኒዝም ላይ ነው ፎከስ። ያን ሰዓት ነው ሊደርሺፕ የሚመጣው። ያን ሰዓት ነው ሲስተሚክ ቼንጅ የሚመጣው። እንደ ኢንዲቪጁዋል እኮ ብሰራ እመነኝ፣ እንደ ኢንዲቪጁዋል ብሰራ ይብዛ የሚነስም ለራሴ አላንስም። የሆነች ነገር ያለችኝ እኮ የሆነች ቦታ ውትፍ ብል ያሬድዬ ያቅተኛል ብለህ ታስባለህ? አያቅትም። ግን ወጣ በል በቃ። እንደው እግዚአብሔር ከሰጠ እድሉንና ሰዓቱን ካገኘ ትንሽ ፈቀቅ ማለት ያስፈልጋል። አለፍ ስትል ለካ የሆነ ሰው አለ የኔን መነሳት የሚጠብቅ። አንተ በአንተ መባረክ ውስጥ ሌሎች ሲባረኩ፣ አንተ አልቀሰ የዘራው በሌሎች በዜማ ሲያጭዱት ደግሞ ትመለከታል። ያን ሰዓት እግዚአብሔር ካየ ይመሰገናል። መልካም ስራችሁን አይተው በሰማይ ያለውን አባታችሁን ያመሰግኑ ዘንድ ስራችሁ ሁሉ መልካም ስራ በሰው ልጆች ዘንድ ሁሉ ብርሃናችሁ ይብራ። ለዛ ነው ሴፍ ላይት ያልኩት። እኔን እንትን እንዲላሉ አይደለም። በቃ ሴሌብሪቲ አይደለሁም እኔ። እሺ ቅድም ብያለሁ፣ ኢንተርቴነር አይደለሁም እኔ፣ አርቲስት አይደለሁም። አርቲስቶች ፎሎወር ያስፈልጋቸዋል። ሴሌብሪቲ ናቸው። የነሱ እንትን ያለው በፐብሊክ ተቀባይነት ላይ ነው። እኔ ፐብሊኩን ኢንተርቴን ላግዝ ነው የመጣሁት። ፐብሊኩ ካለበት እንትን ወጥቶ የተሻለ ኑሮ እንዲኖር ምን አይነት ስርዓት ለፍጠርለት ብዬ ነው የመጣሁት። ላይመቸው ይችላል፣ አውጥቶ ሊወግረኝም ይችላል። ግን ትከሻዬን ሰፋ አድርጌ እንግዲህ እስካሁን ድረስ ሰርቻለሁ። የኔ ለውጥ አሁን ይሄን ተቋም ፈጠርኩት። በተቋም ውስጥ መፈጥራቸው መሪዎች አሉ፣ እነሱ ያስቀጥሉታል። እስከ 2053 እኔም ላልኖር እችላለሁ። ግን እመነኝ፣ ሌጋሲ ማለት ያን ጊዜ አንድ አፍሪካዊ ዋው ኢትዮጵያ ያለ አንድ ድርጅት ብሎ እየጎረፉ ወደዚህ ከመጡ ያን ሰዓት የኛ ስኬት በሱ ይለካል። መልካም ስራችን በዓለም ሁሉ ላይ ይበራል። እና ይህንን ነው ማስበው። እና በጣም ትንሽ ነን፣ ገና ነን። ኢትዮጵያ እኔ በጣም ብዙ ቦታ ረግጫለሁ። ባይዞ ኢትዮጵያ ውስጥ 60 ብር ከፍዬ ከውስጥም ከውጭም የሚከፈት ቤት ውስጥ አድሬያለሁ። ቤዚክሊ አፓረንትሊ ምንድነው ያደረኩት? ከፍቼው ነው ያደርኩት ለስልጠና። በጣም ሪሞት ቦታ ሄጃለሁ ስልጠና ለመስጠት ሄጃለሁ። ሰፊ ሀገር ነች የሚመስለን፣ አዲስ አበባ ብቻ ኢትዮጵያ ይመስለናል። እመነኝ ወጣ ስንል የሚገርም ህዝብ ነው ያለው፣ የሚገርም ዳይናሚክስ፣ የሚገርም ቴክስቸር። አይቺ ምድር ትላል። የተማርኩት እኮ ነው ሚዛን ተፈሪ። እዛ አካባቢ እኮ ያለው የተፈጥሮ ሀብት፣ እዛ አካባቢ ያለው የካልቸር ካልበር ትደነቃለ። ኢትዮጵያ ሰፊ ነች። ከተማ ቀመስ አይደለችም ኢትዮጵያ። አክቹዋሊ ከተሞች የሉንም፣ ገና ነን። አይዞህ የሉን ሜትሮ ምናምን የሚባል ሜትሮፖሊታን ሲቲ በጣም የለንም። አሁን እኮ እኛ እየኖርን ያለው አባቶቻችን በፈጠሩልን ከተሞች ነው። እስቲ እኛ ጀግና ከሆነ የትውልድ ከተማ ይፍጠር፣ ዲጂታል ከተማ የሚሆን ይፍጠር። ይኸው ሜታ እኮ ዲጂታል ዓለም ፈጥሯል። ይገበያያሉ። ናይክ ይሸጣል፣ እዛ ቤት ይሸጣል፣ አርኪቴክቶች አሉ፣ ባንከሮች አሉ። እንግዲያውስ they created a value። እኛ ጀግና ከተባለን እስቲ የራሳችንን ደግሞ አዳዲስ ከተሞች እስቲ ስትሬች እናርግ። እኔ አንዳንድ ጊዜ እንደው እግዚአብሔር ሆይ አቅሙ ስጠኝና ከአዲስ አበባ ወጥቼ እኔ የምመኘው እኮ የሊደርሺፕ ትምህርት ቤቴን ተራራ ጫፍ ላይ መገንባት ነው። ግንባር ቦታ ጆሮ ቦታ እየተባባልን እዚህ ልንተናነቅ ደርሰናል። ሆነስትሊ እኮ ነው የምልህ። እኔ ማስበው ተቋም የሆነ እንትና የሚባል ፎቅ ላይ 5ኛ ፎቅ 4ኛ ፎቅ 2ኛ ፎቅ ምናምን አይደለም። የሆነ ከባቢ ያለው ራሱን የቻለ አትሞስፌር ያስፈልገዋል። ዲሲፕሊን ዱነ ቁጭ የምትልበት፣ ዲታችድ የምትሆንበት፣ ተፈጥሮን እያየ እያመሰገንክ የምትማርበት፣ እግዚአብሔርንም ኢንካውንተር ታደርጋለህ። ደግሞ ቁጭ ብለህ ደግሞ አይምሮህንና ልብህን እጅህን ትሰራለህ።
ያ ቦታ እኮ በተራራይቷ ጫፍ ላይ ነው መገኘት ያለባት። በሞላ ተራራ ምን አጋደለኝ እዚህ ከተማ ውስጥ? ኦነስትሊ እኔ አሁን ልክ ስዘጋጅ ሂጄ ቀጥ ብዬ እጠይቃለሁ። የጠየቅኳችሁ ተራራ ነው፣ ግንባር ቦታ አልጠየቅኳችሁም። ተራራ ስጡኝ ነው የምለው። አይ ተራራው ግንባር ቦታ በሊዝ አይሉኝም። ማንም አይጋፋ። ጊዜው ሲመጣ ነው። እቺን ጊዜ መጀመሪያ ሊደሮቼ ላይ እነሱን ካዘጋጀው እነሱ ራሱ ያመጡታል። ገብቷል። ከ2032 በኋላ ወደዛ ተቋም ግንባታ ደግሞ ከዛ ኢማጂን ቱሪዝሙን አስቡ። ከአፍሪካ ሙሉ እኛ እኮ 1.3 ቢሊዮን በዛ ጊዜ ደግሞ 2 ቢሊዮን ህዝብ ማርኬት አለ። we don't need the world, I swear to God. አፍሪካውያን ብቻ እየመጡ የዛኔ ደግሞ ፍሪ ፓስፖርት ይሆናል። ኦልሬዲ እየተጀመረ ነው እሱ። ኖታችንም አንድ ይሆናል። መጋደል ብርሃን ሲናገር ነው የሰማሁትኝ። እነኚህ ዩሮፖቹ 30 ምናምን ስንት ዓመት ነበር ብርሃን? 32 ዓመት የተዋጉታ ሲጋደሉ ማለት ጠዋት ይነሱና ወደ ስራ እንሄድ ብለው ጦርነት፣ ከዛ ማታ ሲደክማቸው ደግሞ ይመለሳሉ ወደ ቤት። ከዛ ቆም ብሎ እኮ ነው ያሰቡት። ሊትራሊ ምን ሆነን ነው ግን? ዩሮፖቹ እንግዲህ አየህ ናሬቲቫቸውን ቀይረው ታሪካቸውን ቀየሩ። ከዛን ቁጭ ብሎ ሲያስቡ ሌትስ ክሬት አ ኮሚኒቲ ነው ያሉት። ባይዘው ዩኒየን አልነበረም፣ ዩሮፒያን ኮሚኒቲ ነው መጀመሪያ። they focus on economic strengths not political interest. አፍሪካ ዩኒፊኬሽኑ እንዲመጣ ካስፈለገ we don't need political interest because የአፍሪካ political interest diversified ነው፣ ከኮሎኒያል ሜንታሊቲም የተወረሰ ነው። ስለዚህ ያጋድለናል እንጂ አያስማማ። ይሄው እኛ ሀገር አየነው እኮ የሆነ ሰሞን የተከለለልን ይሄው አሁን እያባላን። አየህ በአፍሪካም እንደዛ ነው። let's focus economic interest፣ አቅም እንፍጠር። ከዛስ በራሱ ዲፎልት ይሆናል ፖለቲካል ኢንተረስቱ። የኔ እንትን ነው ይሄ ነው። እንደው ከዚህ በላይ እንኳን ባንሄድ ደስ ነው የሚለኝ። በቃ እዚህ ጋር ብናበቃ በእውነት በጣም እንደግማለን ሌላ ጊዜ። በደስታ በጣም እናመሰግናለን። ግን ቃል ትገባለህ ሌላ ጊዜ? እውነት በደንብ በደስታ። ምክንያቱም ይሄ ተቋም የኛም ተቋም ነው፣ የልጆቻችን ተቋም ነው። ደግሞም ከዚህ በላይ ሪፋይን እንዲደረግ ውይይቶች ያስፈልጉታል። ብዙ ሰው ጋር መድረስ አለበት ይሄ ሐሳብ ራሱ። አሁን መጨረሻ ላይ እንኳን ያነሳሃት ሐሳብ ያቺት አፍሪካዊት እህት የሷ መሰበር ወይም የሷ ምን ሆናችሁ ነው ማለት የዚሁ ተቋም የሴፍ ላይት ሸክም ነው የሚሆነው። ለምን አፍሪካን እንደርስ ሆነ አፍሪካዊ መሆን አለብን እኛ ራሳችን። እና እነዚህን ዩጋንዳ ሲሄድ እኔ ጓደኛዬ ብዬ ደወል ማድረግ አለብኝ እሷ ጋር። አለበለዚያስ እኚህ ኢትዮጵያኖች መጡ ደግሞ እንደዚህ እያሉ ነው የሚሉ። አስብ፣ ድሪሙ ይሄ ነው። አፍሪካውያን እኛን ይጠብቃሉ፣ እኛ ደግሞ አፍሪካዊ አይደለንም ብለን በራሳችን ቅዠት ውስጥ ነን ያለ ነው። እነዚህን ሁሉ እናወራለን። በጣም እናመሰግናለን። ቆንጆ ቆይታ ነበረ። ቴንክ ዩ ሶ ማች። እንኳን መጣሁኝ። እሺ አመሰግናለሁ ተመልካቾች።